ከሌላቸው ያላቸው ወንጌልም የተሻለ ስራ እየሰሩ ነው። ሚሽነሪ እየላኩ ነው። ዘንድሮ በጣም ርካሽ ነው በነገራችን የእውነት ማለት ነው። በባንክ ስራ ቆይታ ውስጥ ምን አይነት ቻሌንጆች እንደ ክርስቲያን አጋጥሞ ያውቃል? በተለይ ከክርስትና ቫልዩዎች ጋር የሚጋጭ ነገር አጋጥሞ ያውቃል? አልፌበታለሁ፣ ግን እግዚአብሔር ረድቶ በድፍረት እናገራለሁ። አሁንም ቢሆን ተጠንቅቄ ነው የምኖረው። በልማድ ደግሞ ኖርማል ያደርጋቸው ይህን ሂሳብ ዝጋሉ የሌለው ውሸት ማስገባት ዘመድ መስራት ኮመን እየሆኑ መጥተዋል በክርስቲያኑ ዘንድ። ለእግዚአብሔር ቤት ስለሆነ ለቸርች ምናምን ብለን እኔ ያው ሞቲቬን ልቤን ያውቃል። ከባድ ነው አይን ያውቃል። ግን ደግሞ ያው እግዚአብሔር በጽድቅና በቅድስና እንድንለይ ይፈልጋል። ለእግዚአብሔር ቤት ስራ ነው ምናምን ብለው ክል መንገድ ያልመጣን ገንዘብ ለቸርች በደንብ ቆረስ አድርጎ በመስጠት ይሄ አንቲ መኒ ላውንደሪ ይባላል። ፋይናንስ ላይ እንደሚሰራ ሰው ክርስቲያኖች በድረው ስራ እንዲሰሩ ትመክራለህ? ለሆነ መበደር የለባቸው እስማማለሁ። ይህንን ጥቅስ የሚጠቅሱት ግን እየተጉ ያሉ የተጓንች ሰዎች ገዛው እየተጉ ያሉ ሰዎች ናቸው። የሚያበድር ሰው ያለው ሰው ደግሞ አይበደርም። የሌለውስ መስራት አለበት እና እንደዚህ የሚጠቅሱን ሰዎች መጀመሪያ አለ ወይ ነው ማለት። አንዳንድ ሰዎች እንዲከስሩ አንዳንድ ሰዎችን እንዲያተርፉ የሚያደርገው ምንድነው ትላለህ? ከሰዎቹ አንጻር መጀመሪያ የሚፈልገው ነገር ከመሆኑ በፊት የሆኑትን ሰዎች ጋር ሄዶ ልምድ ቢወስድ ጥሩ ነው። ገንዘብ መበደር የመጨረሻ ውስጥ ለምን ይመስላል ብዙ ጊዜ ወጣቶች ፋይናንሻሊ በጣም ስትራግል ሲያደርጉ ይታያል። ገንዘብን ማኔጅ ማድረግ ሲከብዳቸው ለምን ይመስላል? ብዙ ብር ስላለ አይደል? ገንዘብ የሚይዘውን ሰው 10 ሺህ ብር ለኛ ጫማ መርገጥ ማለት ነው። እንደዛ ነው የሚቀለው። 10 ሺህ ብር እንዴት መምጣት እንዳለበት አያውቁም። ቤተሰብ ወጣት ልጆቻችንን እናስተምራቸው። አንቺ ደሞዜ ምን ባረጋስ የት ትደርሳለች የሚሉ ብዙ ሰዎች ለእነሱ ምን ትላቸው? ብዙ ጸሎት የሚጸልዩ የት ነው? አፍሪካ ውስጥ ነው አለ። ብዙ ቸርቾች ያሉት የት ነው? አፍሪካ ውስጥ ነው። ኢትዮጵያ ውስጥ ነው ይላል እናወራ። ብዙ ችግር ያለው ሲባል እዚሁ ነው ጋር ነው። ኢትዮጵያን አይደለም አፍሪካን ለመቀየር ኢትዮጵያ ውስጥ ያለ ቅዱሳን በቂ ናቸው። እኔ ከክርስቲያን ጋር ከጴንጤ ጋር ልበለው ከምሰራ ሌሎቹ ጋር እንዴት ዲሲፕሊንድ ናቸው ጥሩ ነው ይላሉ። አንድ ኮሚኒቲ ሊያድግ የሚችለው እርስ በርስ ሲያያዝ፣ እርስ በርስ ሲረዳዳ፣ ሲጠጋገዝ። ገንዘብ ጣዖት ሲሆንብን ጌታ ሲሆንብን እንዴት ነው ማወቅ ያለብን? This is GCG እርሱም የሚፈልግ ትውልድ። ሰላም እንዴት ናችሁ ውድ ተመልካቾቻችን? ይሄ GCG ፖድካስታችን ነው። GCG ፖድካስትን በጋድ ኮንሽስ ጀነሬሽን ዩቲዩብ ቻናል እና በተስፋ ብሮድካስቲንግ ቴሌቪዥን ላይ ያገኙታል። ዛሬ ከሚገርም እንግዳ ጋር ነው የመጣሁት። እንግዳዬ ዳንኤል ማቴዎስ ይባላል። ዳኒ ስለመጣ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። እስቲ ለማያውቁ ዳንኤል ማን ነው? በምን ላይ እየሰራ ይገኛል? የቤተሰብ ሁኔታ፣ የስራ ሁኔታ፣ እስቲ ራስን አስተዋውቅልን። ዳንኤል እንግዲህ የአባቱን ስም እንጂ አንድ ጠቀሽው። እንግዲህ የቤተሰብ ሁኔታ ባለትዳር፣ የ3 ጎረምሶች አባት፣ ከኔ ጋር 4 እንደማለት ነው ቤት ውስጥ። እግዚአብሔር በሱ ባርኮኛል። ከስራ ጋር በተያያዘ በአንድ የፋይናንስ ተቋም ውስጥ ባንክ ላይ በዳይሬክተር የስራ መደብ ኢንስቲቱሽናል ኤንድ ኤስኤምኢ የሚባል የስራ መደብን እመራለሁ። የት ቤተክርስቲያን በጌታ ቤት ምን ያህል ቆይተሃል? እስቲ እሱንም። አሁን ያለሁት ወንጌል ብርሃን ቤተክርስቲያን ነው፣ አያት አጥቢያ ላይ የምትገኝ እዛ ነው ያለሁት። ከእድገቴ ጋር በተያያዘ ምን ይመስላል የሚለውን እንግዲህ በእግዚአብሔር ቤት ነው ያደግኩት። መሰረተ ክርስቶስ ቤተክርስቲያን ሰሜን የሚኬሲ እዛ ነበርን ከመቋቋሟ በፊት። በተለያየ ቦታዎች ላይ ከልጅነት ጀምሮ ከሰንዴይ ስኩል እያልን አደግን። ከዛ ደግሞ አጥቢያ ሲወጣ ወደ ጉለሌ የሚኬሲ እዛ በተለያየ ቦታ ላይ ስናገለግል ቆየን። ስለዚህ በጌታ በነበሩ ፋሚሊ ውስጥ ነው ያደግከው? ክርስቲያን ፋሚሊ ውስጥ? እንደዛ ነው። አዎ እንደዛ ነው። አስተዳደግስ ምን ይመስል ነበር? እናንተ ቤት ምን ነበር ቫልዩ የሚሰጠው ነገር የነበረው? እስቲ ትንሽ ስለ አስተዳደግህ፣ ስለ ልጅነት። ልጅነቴ ጥሩ ነበረ። ያው ያኔ የኛ ጊዜ የኛ ዘመን እንደናንተ አልነበረ እና ወታደራዊ አስተዳደግ ነው እናቴ ያሳደገችን፣ ከቁንጥጫ ጋር ማለት ነው። በደንብ ተቆንጥጠን ተገስጸን። ያኔ በእርግጥ ሶሳይቲውም ነው የሚመክርሽ የሁሉም ልጅ ስለሆነች ሌላ ቦታ ላይ እንድትታይ ሁሉም ማህበረሰቡ ደስ አይለውም። በተለይ ማስታወሰው ቸርች ፓስተራችን በጣም ይከታተሉናል እና ኳየር ውስጥ አገለግል ነበር እና አንዳንድ ቦታ ላይ
ለእኛ የማይመጥነን ቦታ ላይ ስንታዩላ እንደዚህ ቦታ ታይተሃል አሉ። እግዚአብሔር ክብር የማይታይበት ቦታ የማይገለጽ ባይዘዌ ሲኒማ ነው። ሲኒማ በጣም ወድ ነበረ። ሲኒማ ኢትዮጵያ ለመግባት ተሰልፈን መንገደኛውም ዝም አይልም። አዎ እና እዛ እያገለገሉ እንዴት እነዚህ ልጆች እንባል ነበርና እኔ አሁን ወደዋለሁ። በጣም ደስ የሚል አስተዳደግ ነው። ሁሉንም ነገር አይተን ዱላውንም ቁንጥጫውንም ያኔ ብዙ ላይ ገባን ይችል ይሆናል፣ ግን አሁን ካለፈ በኋላ ጥቅሙ ይገባናል። ከኛ ጋር የነበሩ ሰዎችን ቁንጥጫው ስላመለጣቸው ምን ደረሰባቸው፣ ምን ደረጃ ላይ ያሉት የሚለው ነገርና ልጅነቴ በጥሩ መልኩ ነበረ። በጥባጭም ነበርኩ። አዎ ትምህርት ቤት የምታወቀው አሁን እንደዚህ ብዬ ስናገር ትምህርት ቤት የሚያውቁኝ ጓደኞቼ ደግሞ በተለይ ኤሌመንታሪ ረባሽ ነበርኩኝና ጸባይ ዲ ምናምን የሚሰጠው ተማሪ እንደዛ አካባቢ ነው። ግን እግዚአብሔር ያሳደገን። ምን አይነት ተማሪስ ነበርክ እና ወደፊትስ ምን መሆን ነበር የምትፈልገው? ፋይናንስ ውስጥ እንደምትገባ አስበው ነበር? ይገርምሻል ጎበዝ ተማሪ አልነበርኩም፣ ግን አቨሬጅ ተማሪ ነበረ። እንደሌላው ትምህርት ቤት ሳይሆን እኛ የተማርንበት 5ቱ ትምህርት ላይ በጣም ፎከስ ይደረጋል። ያኔ በእርግጥ እንደዛ ነው። ሂሳብና እንግሊሽ ከወደቅሽ ሌላውን 100 ብታመጭም ያው ትወድቃለሽ ማለት ነው። ስለዚህ ትምህርታችን ላይ በመስማትም ቢሆን ጥሩ ነበርኩኝ፣ ማለት አቨሬጅ ስቱደንት ነበርኩኝ። ሃይስኩል ስገባ ግን ተቀየርኩ። ምን እንደነካኝ አላውቅም። ያኔ በጣም ጎበዝ ስፔሻል ክላስም ከ1 እስከ 3 እንደዚህ ወጣ ነበር። ግን ሃይስኩል ላይ ነው እኔ በቃ ተማሪ ሆንኩት። ምን ነበር የቀየረ ታስታውሳለህ ወይስ ምንድን ነበር የቀየረኝ? ግን በቃ አዎ በፊት ልጅነት ነበረው፣ ጨዋታ ነበረኝ፣ መሯሯጥ ወድ ነበረ። ከዛ እንግዲህ የእናቴ ጸሎት፣ እናቴ በጣም የጸሎት ሰው ናት። አባቴ በምክር ያምናል፣ ነፃ ያደርገናል፣ እግዚአብሔርን እንድንፈራ ሞሮፍ ለእኔ በጣም ትልቅ ሮል ሞዴል ነው አባቴ፣ አሁንም ላለኝ ስብዕና ማለት ነው። ስለዚህ እያደግሽ ስትመጪም ያኔ ሰንዴ ስኩል እንዲህ እሑድ ዋናውን ፕሮግራም እንዳንረብሽ አይደለም ልጆች የሚላኩት። ቅዳሜ ነበረን፣ ሰፈር ላይም ነበረ፣ ያስተምሩናል። በጣም ዴዲኬትድ ሆነው እኔ ይገርመኛል። ያኔ ጊዜ ነበራቸው ልበል ወይስ ደግሞ ምን እንደሆነ አላውቅም፣ ግን ከስራ መጥተው ያስተምሩን ነበር በየሰፈር። ቅዳሜ ለብቻችን በጣም የሚገርም አስተማሪዎች ነበሩን፣ ያስተምሩን ነበረ። የእግዚአብሔርን ቃል እየጠቀሱ በሚያስፈራራው በተለይ ማረሳው ማዘር በተለይ በጣም ከገረፈችን በኋላ በዱላ በጣም ያው ሁሉንም አይነት ዱላ ቀምሰን አድገናል። ግን ከእግዚአብሔር ቃል ይጠቀሳል። በጣም ማረፍ ማንፈራው ምንድን ነው? የሚያስፈራ ማለት ነው። የማይታዘዙ ልጆች የሸለቆ ቁራዎች ናቸውን ምናምን ማታ አይናችንን ይዘን ነው ምንተኛው ጀስት ኢን ኬስ እና ግን ኢምፓክት አለው የእውነት እግዚአብሔርንም እንድንፈራ በግድም ቢሆን እንድንታዘዝ ዱላውም ምክሩም ጠቀመን የእውነት ማለት ነው። እና ሰምሃው ግን እነዚህ ሁሉ ተደምረው የቀየሩኝ ይመስለኛል። እዚህ ባይብል ዲስፕሊኖች እንድታነቡ ትደረጉ ነበር ቤት? በጣም እሱም ብቻም ሳይሆን የራሳችን ጊዜ አለ፣ ተነስተን የእግዚአብሔርን ቃል እናካፍላለን። ቤተሰብ ፕሮግራም ማለት ነው? አዎ ቤተሰብ ፕሮግራም አለ። ድሮ እኛ ቤት ማክሰኞ ሰፈር ውስጥ ያሉ ክርስቲያኖች ተሰብስበው የሚያመልኩበት ጊዜ ነበረ። ማክሰኞ ወንበር ከሰፈር ሰብስበን ይመጣል፣ ይመለካል። ማዘር ጸሎት ትወዳለች እንዳልኩሽ፣ አገልጋዮች መጥተው ይጸልያል። አርብ ወደድንም ጠላለም እንቅልፍንም ቢይዘን አዳር ፕሮግራም አለ እና እነዛ ጊዜያቶች በጣም በቃ ህይወታችንን ሰርተውታል ከዱላው በላይ ማለት ነው። ስለዚህ ወደ ፋይናንስ ትምህርትስ እንዴት ገባ? ማትስ ላይ ጎበዝ ነበርክ? ቅድም ያልመለስክልኝም ወደፊት ምን መሆን ነበር የምትፈልገው? ያኔ መካኒክ ነው፣ የገራጅ ባለሙያ ነበር መሆን የምፈልገው። መፍታት መቅጠም ምናምን ደስ ይለኝ ነበረ። እንዳጋጣሚ ሆኖ ግን ያው የሀገሪቷ የትምህርት ስርዓት በግዴታ ነው በመረጥሽው ሳይሆን ያኔ በነበረው ፕላትፎርም ላይ ናቹራል ተማሪ ነበርኩ። ናቹራል ሳይንስ፣ ፊዚክስ፣ ማትስ እነዚህ ነገሮች ወድ ነበረ። እንዳጋጣሚ ስትሬት ቢ 3 ፖይንት ነበር ያመጣሁት እና በቃ ያኔ በነበረው ወደ ናቹራል ሳይንስ ላይ ለመግባት የነበረኝ እድል ተመናመነ። ወደ ሶሻል ዞርን ማለት ነው።
ምናልባት ተያያዥ ታሪክ ይኖታል። ከዛ ባህር ዳር ዩኒቨርሲቲ ተመደብን ፔዳ። እዛ ደግሞ ስንሄድ 2 አማራጭ ነው ያለሽ፣ አካውንቲንግ እና ሴክሬተሪ። ኦኬ ፈልገሽ አይደለም ብዙ ነገሮችን ብዬሻለሁ። እናንተ እኮ አሁን በጣም እድሉ ሰፊ ነው፣ ብዙ ነገሮች አሉ። የግልትም ብዙ ያኔ ብዙም እንደዛ አልነበረም በእኛ ጊዜ ማለት ነው። እና ሴክሬተሪ ላለመግባት ትግል ነበረ። ውጤቶቹም ረዱኝ፣ እግዚአብሔርን ማገዘኝ። አካውንቲንግ ገባን እና በቃ እንግዲህ አናውቅም፣ በህይወታችን ላይ የፈለግነውን ሳይሆን እግዚአብሔር የመረጠልን ነገር ነው የሚሆነው። ከሁሉ ግን የማረሳው ቤት ውስጥ እንዳልኩሽ ጸለይን ያደግነው። እግዚአብሔር መጥቶ ለእናቴ ይህን ልጅ አስተምረዋለሁ ከዜሮ ነው የማነሳው ይል ነበረ። እኔ ደግሞ ያን ያስብ ነበር፣ ተምሬ ተመራምሬ ምናምን ደህና ውጤት አምጥቼ ባይዘዌ 3 ፖይንት አመጣው ሲባል በጣም አዝኛለሁ። በጣም ተናድጄ በጣም አኩርፌ እግዚአብሔር ወይ ወዴት ነህ? እንዴት ነው? ወዴት ለምን ምናምን። ግን እግዚአብሔር ለበጎ ነው ይለኝ ነበር። የሚገርምሽ እና ብዙ ታሪክም አሳለፈኝ። እግዚአብሔር ሰራኝ። እንደውም በጌታ ቤት ማደጌ ሳይሆን እነዚህ ፕሮሰሶች ምናልባት በኋላ በደንብ ላብራራልሽ ችል ከሆነ አላውቅም እንጂ የተሰራሁባቸው ሁኔታዎች ናቸው። ከክርስትና ከእግዚአብሔር ጋር እንድታረቅ እንድስማማ በደንብ እንዳቆም ያደረገኝ እነዚህ ሁኔታዎች ናቸው። በተለይ በወጣትነት ከዚህ ከውጤት ጋር እኔ ፎርስትሬት አምጥቼ ምናምን ነበረ የምንለው እኛ ጋር አብሮ የሚማሩ በተለይ ስፔሻል ክላስ የነበረ ልጆች ከኛ በታች የነበሩ ፎርስ ሲያመጡ ስሬት ሲያመጡ ለምን ነበር እና በኋላ ለካ ይገባሻል ለምን እንዴ እግዚአብሔር ለካ ለበጎ ነው እንድል አደረገኝ። ሰው ፋይናንስን መረጥኩኝ፣ እዛ ውስጥ ገባው። እኔ ባላሰብኩት ባልመረጥኩበት መንገድ እዚህ ደረስኩ ማለት ነው። ደስ ይላል በጣም። በዚሁ ጋር እያይዘን ያው በክርስቲያን ፋሚሊ ውስጥ ነው ያደግከው፣ ግን ደግሞ ሁላችንም ከእግዚአብሔር ጋር ፐርሰናል ኢንካውንተር የምናደርግበት ሞመንት ይኖረናል ብዬ አምናለሁ። ምናልባት ስለዚህ ብትነግረን። መቼ ነው ማለት ታስታውሰዋለህ? እንዴት ነበር ፈርስት ታይም ከእግዚአብሔር ጋር ኢንካውንተር አደረግኩ ብለህ የምታስበው? አንዳንድ ጊዜ ሲወድ ሲዋረድ በክርስቲያን ፋሚሊ ውስጥም አለ። እኔ ቴስት አድርጌዋለሁ እሱን። ጸልዩ ስለምትባይ ትጸልያለሽ፣ አንብቢ ስለምትባይ ታነቢያለሽ። ቸርች መሄድ ግዴታ ስለሆነ እና ደግሞ መሄድም ስላለብን አስ ዩዥዋል እንደተለመደው እንሄዳለን። ግን ሪሊ ገብቶን ነው ወይ ኢየሱስ ጌታ ነው ስንል አንደርስታንድ አድርገነዋል ወይ ምን ስንከተለው ገብቶን ነው ወይ የሚለው ነገር እንደየሰው ይለያያል። እኔ ግን የገባኝ የሚገርምሽ በእግዚአብሔር አሽቶ በደንብ አድርጎ ነው በደንብ ያስተማረኝ። አሁን ላለሁበት የህይወት ስብዕና ፕሪንሲፕል መሰረት የሆነኝ እሱ ነው እና በደንብ ያገባኝ ቸርች ውስጥ እንግዲህ አገለግልም ነበረ። ወደኋላ ልመለስ። ከሰንዴ ስኩል ጀምሮ ኳየር ውስጥ ነበርን። ሰሜን መሰረተ ክርስቶስ ኳየር ላይ ያደግነው። ከዛ በኋላ ብቻ ፕሮሰሶች አሉት። ኳየር ላይ ኮሮናና ድምፅ ወደቀ። ማለፍ አልቻልኩም ተመርጬ ማለት ነው። ጉለሌ ሚኬሲ እንደሄድኩኝ ግን አይገርምሽም? ተቀበል አንደኛ ቤዝ ድምፅ አይ ስዘምር አሁን ልዘምር ደስ ይለናል። ብቻ ገባሁኝ፣ ማገልገል ጀመርን። በልጅነት የኪቦርድ እጫወት ነበረ ለኳየር። እዛ ውስጥ እየተሰራው መጣው። ከዛ በኋላ ግን እንዳልኩሽ 12ኛ ክፍል ሚኒስትሪ ውጤት ምንድነው ማትሪክ ውጤት በጠበቅኩት ስላልሆነ አዘንኩኝ። በቃ ቃሉን ራሱ ወጣቶች እንዳይወስዱብኝ እንጂ እግዚአብሔር የለም፣ እግዚአብሔር ቢኖር ኖሮ እንዴት የድካሜን አይሰጠኝም? ከኔ በታች ያሉት ከኔ በላይ ሲሆኑ በውጤት እኛ ያስረዳናቸው እናንተን ያልናቸው ሲሄዱ እኛ እንዴት ለምን ምናምን እና የእውነት ማለት ነው። ይሄ አሁን ትክክለኛ በጣም ብዙ ግን እግዚአብሔር ይናገር ነበር ለበጎ ነው እንደዛ ነገሮች እና በኋላ ግን እንዳልኩሽ ባህር ዳር ዩኒቨርሲቲ ተመድቤ ያኔ እንዳሁኑ አስፓልት ምናምን አይደለም። እኔ ከአዲስ አበባ እዚህ ነው ተወልጄ ያደግኩት። የክፍለ ሀገር መንገድ ጀመርን። ፒስታ ነው፣ እየጮሽ ነው የምትሄጂው፣ እንዴት ተረጋግተሽ አለም። መንገዱ በጣም ነው ከባድ፣ 2 ቀን ነው የሚሆነው። ብቻ መንገዱ በጣም ከባድ ነበረ። ግን እግዚአብሔር ለበጎ ነው ይለኝ ነበረ፣ ለመልካም ነው ይለኝ ነበረ። ረጅም መንገድ ነበረ የሄድነው። ፍኖተ ሰላም የምትባል ሀገር አደርን ሳይሆን ቁጭ ብዬ ነው ያደርኩት። ብዙ ያው ማላቃቸው ልምምዶች ነበሩ።
ከቤተሰብም ወጥቼ መጀመሪያ ነው ቤርጎ ውስጥ አልጋው ብዙ ብቻ አለ። ባህር ዳር ገባን። ከዛ ግን በጣም ብቻህን ሄድከው ወይስ ከቤተሰብ ጋር? ብቻዬን ሄድኩት እና በጣም በህይወቴ ከባድ የሚሆኑ ጊዜያቶችን አሳለፍኩ። ገና እንደገባው ታመምኩኝ። መንገድ ላይ መኪናው በጣም ነው እየቀጠቀጠኝ ወሰደን። ማለት አሁን እንደዚህ ቀላል አትረጁ። ከኋላ መጨረሻ ነፃ ስለነበረ እኔ ልምድ የለኝም። ለካ ሰው መጨረሻ ላይ አይቀመጥም፣ ጎማ ላይ አይቀመጥም። ብድግ እያደረገ ወደዚህ እያወዛወዘን ቁስል ብዬ ገባው። ታመምኩ በሱ። ከዛ 1 ሳምንት ነው ጤነኛ ሆኜ ግቢ ውስጥ የተንቀሳቀስኩት። ከዛ ወረርሽኝ መጣ 93 ዓመተ ምህረት ያኔ የትምህርት ሚኒስቴር ገነት ዘውዴ ነበረች እና መታ ትምህርት ቤቱ እስከሚዘጋ ድረስ ከባድ ነበር። ግን እግዚአብሔር በዛ ሁሉ ለበጎ ነው ይለኝ ነበረ እና አንጋፋ በሽተኛ ሆንኩ። ማለት ደሆል ግቢው ብዙ ተማሪዎች ታመዋል። ከኔ ጋር አብሮኝ ሄደ አንድ ልጅ አስታመመኝ ነበረ። በህይወት የለም። እዛ አባይ ወንዝ ውስጥ ራሱን እንትን ብሎ አለፈ። እኔ ነበርኩ የምጠበቀው። ታይፎይድ ታይፈስ ለካ በኋላ ነው። ወባም ይዞኝ ነበረ ግን አልታወቀም ያኔ በጊዜው። እንዲህ አሁን እንደምነግርሽ ቀለል ያላለም በጣም ከባድ። ትምህርት ቤት ተዘግቶ ፈለገ ሕይወት ሆስፒታል 2 እንደዚህ ገብቼ ተኝቻለሁ። ግን ያኔ የባህር ዳርን ህዝብ በጣም ነው የሚገረሙ እናቶች። ሁሉም ተማሪ እነሱ ልጆች ናቸው። ያ አይጣፍጥም ስትይ ሄደው ሌላ ሰርቶ ያመጣሉ። በጣም በሚገርም ሁኔታ እንክብካቤ ነበረ። ግን የኔ የመዳን ነገር በጣም እየተሟጠጠ መጣ። ቤተሰብ ያውቃሉ? ቤተሰብ እዛ የምናውቀው ሰው ነበረ። ኢንፎርም አረጋቸው። ግን ከግቢ መውጣት ስለማይቻል ተማሪዎች መንገድ ላይ እየሄዱ የሞቱ ተማሪዎች ነበሩ። ግቢ ውስጥም ሆነ የሞቱ ተማሪዎች ነበሩ። እኔ ደግሞ ክሪቲካል ኬዝ ላይ ስለነበረ ፈለገ ሕይወት ሆስፒታል ተኝቼ ክትትል ይደረግልኝ ነበር። በኋላ ግን በቃ እዛ የሚያውቀው ሰው እዚህ በእኔ እያየሁኝ መሆን የለበትም፣ እዛ ቤተሰቡ ጋር ከሞተም ተብዬ ወደ አዲስ አበባ መጣሁ። ስትቀብ እናቴ ይመጣል ተብላ እሷ አውቶቢስ ተራ ነበረች። እኔ በኮብራ የሚባል መኪና ነበር ያኔ ኮንትራት ምናምን ተከፍሎልኝ መጣሁ ቤት ድረስ። ስትመጣ በጣም ደነገጠች፣ አየችኝ። ቤተሰብ ሁሉ በጣም ተደናገጠ። አልናገርም፣ ነጭ ሆኛለሁ እንግዲህ እነሱ በሚሉ መሰረት እና ስፔሻሊስት የተባለ ምንም ችግር የለበትም በቤት ሂድ ተባልኩኝ። ያው ዛሬ ነገ ይሞታል እየተባልኩ ማለት ነው። በሂደት መናገር አቆምኩ። እግሬ ፓራላይዝድ ሆነ። በጣም ከባድ ትኩሳት ነው ያለኝ። በአልኮል ትኩሳት ማቀዝቀዝ ይቻል እንደነበረ እኔ እዛ ነው ያወቅኩት። በሂደት ግን በቃ የመኖር ተስፋዬ እየመነመነ መጣ እና በቃ የእናቴ ጸሎት በቃ ጌታ ሆይ አሁን አትውሰደው፣ ሰዎች መታዩኝና ተጠንቀቁት፣ ያ ነገር ሊሆን ይችላል፣ ኤችአይቪ ይዞት ሊሆን ይችላል፣ ያው የተማሪ ነገር ምናምን ብለው ማለት እኮ ነው። ከምን ውስጥም የለንበትም ያኔ ቸርች ውስጥ ከማገልገል ከመሯሯጥ የዘለለ አይገባንም። ብቻ ሰፈር ውስጥ እናት አሌክስ ነበረ እናቴና በቃ መውሰድ ካልቀረ ትወስደዋለህ፣ ግን ተነስቶ ሰው ፊት ዞር ዞር ብሎ ከዛ በኋላ ወሰደው። ኳይሮች መጥተው አዳር ጸሎት ነበረ እኛ ቤት በቃ። ከዛ ግን 2 ጊዜ ብቻ እንደዚህ ሞቷል ተብዬ ተለቅሶልኛል። ሌሊት እንደዛ የሆነ ተጫጫሁ አይነት ነገር ምናምን። አንዳንድ ጊዜ ራሴንም የማላውቅበት የምስትበት ጊዜ እንደነበረ እንዲሁ ብቻ። በዛ በከባድ ሁኔታ ውስጥ ሆኖ አንድ በጣም በህይወቴ ላይ ኢምፓክትፉል የሆነ ሰው በጣም የሚገርም ተጽዕኖ ያመጣ በጣም ልዩ ክብር አለኝ ለሱ። ወንጌላዊ አያሌው ይባላል። እኛ ቸርች ጉለሌ የሚኬሲ ፓስተር ነው። ሌሊት ወደ ቸርች ሲሄድ ወክ አድርጎ በእኛ ቤት 11 ሰዓት ተኩልም 12 ሰዓትም ሊሆን ይችላል እና ይጸልይልኛል። እንደምትሰማኝ አውቃለሁ። እንግዲህ ያለሁበት ምን እንደሆነ አላውቅም። በእርግጥ ድምፁ ጆሮ ውስጥ አለ። አሁንም መከራህን እንዳለፈ ውሃ ትረሳለህ፣ እንደዚህ ትሆናለህ፣ እንዲህ ትሆናለህ እያለ በተደጋጋሚ በቃ ይጸልይልኛል። እሱን እሰማለሁ። ትሰማኛለህ አምናለሁ እያለ ብቻ ይጸልያል እና ትክክለኛ ፓስተር ነበረ። የእውነት ብዙ ኳይሮች መጥተው ሌሊት ይጸልዩ ነበረ። ብቻ ነገሩን ላሳጥረውና ማለት ነው። ይሄ ራሱን የቻለ ሌላ ያኔ የኢትዮ ኤርትራ ጦርነት ነበርና ያኔ እዛ የነበረች አንድ ነርስ መጣች ቤት ልትጠይቀኝ። ይሄ ነገር ወባ ሳይሆን አይቀርም
መድኃኒት ይሰጠው ተብሎ ምን አይነት መድኃኒት እንዴት እንደተሰጠኝም አላውቅም። በግሉኮስ እስከሚሞት ድረስ ተብዬ ቤት ሆስፒታል ያለየኝ ሰው የለም ብዬሻለሁ። ያንን መድኃኒት ሳገኝ ሪቫይቫ እያደረጉ እየነቃው መጣው ማለት ነው። ከዛ እግሬ መራመድ ነው ያቃተው። እንደዛ ልጅ ዳዴ ብዬ አይገርምሽም? ይሄን የሚያክል ሰው እና ግን እዛ ቦታ ላይ በእውነት ኢየሱስ ጌታ ነው የሚባለው ነገር ገባኝ። ኢየሱስ ጌታ ነው፣ በሞት ላይ ጌታ ነው፣ ሰው ባቃተው በቃ አይሆንም ባለው ነገር ላይ ጌታ ነው። ህይወት የተቀየረ እዛ አልጋ ላይ ተኝቼ እና ወዳጆች ነበሩኝ። እኔ መንቀሳቀስ ስለማልችል ይመጣሉ፣ አቅፈውኝ መኪና ውስጥ አስገብተው ከተማዋን ያዞሩኛል። አቤት እንዴት እንደምደሰት እናመለሳለሁ። በጣም ነው ደስ የሚለኝ ከተማውን አዙሮ አሳይተውኝ እና ጠዋት ወላጆቼ ወደ ስራ ሲሄዱ፣ ወንድሞቼ ወደ ትምህርት ቤት ሲሄዱ እኔ አልጋ ላይ ቁጭ ብዬ ነው። ምን ያህል ጊዜ ማለት ነው? 6 ወር አይሆንም። አዎ እንደዛ። እና ጸሎት ጸለይኩ። እግዚአብሔር ሆይ በቃ እንደ ሰው ቆሞ መሄድ እንደ ሰው ቆሜ መሄድ ከቻልኩ ብዬ ጸለይኩ። በቃ ጸሎቴ እሱ ነው። እና አሁን የምኖረው ኑሮ ባይዘወይ ከጠየቁት ውጭ ነው እና በጣም ባለዕዳ እንደሆንኩ ይሰማኛል። ከእግዚአብሔርን ከለመንኩት በላይ ብለስ ስላደረገኝ እዛ ተኝቼ ነው በጣም ይሄ ኢየሱስ ጌታ ነው እንደመፈክር የምንለውን ነገር እኔ ገብቶኝ ነው የምለው። አሁን ውስጥም ስላለ በጣም ረጅም የጸሎት ህይወት ስላለኝ አይደለም፣ ግን በቃ ውስጥ የገባ ነገር አለ ማልከደው ማለት ነው። ላይፌ ያኔ ተቀየረ። ድሮ የሚያውቁኝ ሰዎች በድሮ በሚያውቁኝ ማንነቴ አይደለም፣ ሳገለግልም ስኖርም ሁሉ ነገር ከዛ በኋላ ተቀየረ። ያ ነው። በጣም በጣም የሚገርም ቴስቲሞኒ ነው። በጣም ደስ ይላል። እግዚአብሔር ይመስገን። በቤተክርስቲያን ውስጥም እንደምታገለግል ሰምቻለሁ፣ በኳየር ሙዚቃ በመጫወት። እስቲ ስለሱስ ደግሞ ትንሽ ንገረን። ደስ የሚል ጊዜ ነበረ። እኔ በዚሁም ለወጣቶች እየመከርኳቸው እንደሆነ ነው አይደል የሚታወቀው። ድሮኛ ወጣት እያለን ተሰብስበን አብረን የምናመልክ አብረን የምናገለግል ወጣቶች ነበሩ። እንዲሁ እኔ ተውክ ኧረ እባካችሁ እንደዚህ አይነት ጊዜ ወደፊት አናገኝም እላቸው ነበረ። ያኔ 9ኛ ክፍል እያለን 10ኛ ክፍል እያለን 8ኛ ክፍል እያለን ቸርች ውስጥ ነው ውሏችን። አንዳንዴም አዳራችን ቸርች ውስጥ ነው። እግዚአብሔር ቤት ኢንቨስት ያደረግናት እያንዳንዷ ደቂቃ ትልቅ ዋጋ ነበራት በእውነት ማለት ነው። እና ወጣትነታችን እኔ በተለይ በቃ ቸርች ውስጥ ነው ያሳለፍኩት ሁሉ ነገሩን። እና ከሰንዴ ስኩል ጀምሮ ቸርች ውስጥ ነው ያሳለፍነው። ወጣት እንኳን በኋላ እንዳልኩሽ ሰሜን የሚኬሲ ወድቄ ጉለሌ ላይ ገባሁኝ። ሙዚቃ ለመድኩ። ሙዚቃ መሳሪያ መጫወት ጀመርኩ ኳየር ላይ። ከዛ ደግሞ ድምፄ እንደዚህ ስዘምር ቆንጆ ነው። በኋላ ደገምኩት አይደል? እና አምልኮን መራ ነበረ፣ እንዘምር ነበረ። አምልኮን መራ ነበር ይባላል አሮ ነው እንግዲህ ብቻ ግን እናመልክ ነበረ። ስናመልክ አብሮ ሰው ይገባ ነበረ እና ልዩ የወጣትነት ጊዜያችን ነው። ግን ሁልጊዜ ተው እንደዚህ አይነት ጊዜ አናገኝም እባካችሁ ችን ጊዜ እንጠቀም ሁልጊዜ መፈክሬ ነበረ። እና እግዚአብሔርን በጣም በቃ ወጣትነት ጊዜያችን ላይ አገለግልን ማለት እችላለሁኝ። ኳየር ላይ ገብተን ቸርቿ እንዳልኩሽ ነው ከሰሜን የሚኬሲ ጉለሌ ስንሄድ አገልግሎታችን እንዲህ መድረክ ላይ ብቻ አይደለም። ቆፍረን ቸርቹን ደልድለን ድንኳን ተክለን በድንኳን ነው የጀመርነው። በጉልበተኛ ነበርን የምንሰራው። አምልኮ አንድ ትዝ ይለኛል ዛሬ አካፋና ዶማ ተዘጋጅቶ ማለት ነው። ሁሉም አባላታቸው አመስግነን አሁን ዛሬ በቁፋሮ ነው እየሰራን ነው የምናመልከው። እንደሱ ነበረ። ወጣቶች ከፊት ነበርን በሁሉ ነገር እና አሁን ሳስበው ደስ ይለኛል። በጣም ነው ኢንጆይ የማደርገው። ስለዚህ በኳየር ውስጥ ረጅም ጊዜ ነው እስከ ኮቪድ እስከመጣበት ጊዜ ድረስ እንግዲህ እየተመላለስኩም ምን እያለን ብቻ ኳየር ላይ ረጅም ጊዜ ወጣቶችን በማስተባበር ወጣቶች ፕሮግራም ላይም ብቻ ብዙ ኮሚቴ ውስጥ ነበር። በደምብ ትሳተፍ ነበር ወይ? በጣም በጣም ትንሽ ወደ ኋላ ልመልስና ቅድም ወደ ትምህርት ከትምህርት በኋላ ወይም የመጀመሪያ ስራ ምን ነበረ? እንዴትስ ወደ ባንክ ስራ ውስጥ ገባ? ይገርምሻል ያኔ ባህር ዳር ላይ ከታመምኩ በኋላ ወደ አዲስ አበባ ትራንስፈር ተጻፈልኝ።
ብዙ ያንን ከባድ ሁኔታ ካሳለፍኩ በኋላ እግዚአብሔር በምህረት እንደገና እንደ ሰው ቆሜ እንዲሄድ እድል ከተሰጠኝ በኋላ ወደ ኮሜርስ ሬጉላር ትራንስፈር ተደረገልኝ እና እዛ መማር ጀመርኩ። ባንኪንግ ኤንድ ፋይናንስን ያጠናሁት እሱን ጨረስኩኝ። ያው እንግዲህ ባንኪንግ ኤንድ ፋይናንስ የተማረ ሰው ያኔ ብዙ ቦታ ስናመለክት ባንክ የምትለዋን አይተው ፋይናንስን እየዘለሉት ነው መሰለኝ። እናንተ ወደ ባንክ ሂዱ አሉን። ጓደኞች ነበሩን የሚከታተሉ። ቫካንሲ ሲወጣ ተወዳደርን፣ ባንክ ላይ ገባው ማለት ነው። የመጀመሪያ የት ባንክ ነበር የሰራው? የኢትዮጵያ ንግድ ባንክ። እዛ 15 ዓመት ቆይቻለሁ። 15 ዓመት ሰርቻለሁኝ እና እዛ ነው ስራ የጀመርኩት ተቀጥሬ። ያው ከትምህርት ከወጣሁ በኋላ እስካሁን ድረስ እዛ አካባቢ ነኝ። በባንክ ስራ ቆይታ ውስጥ ምን ያህል ጊዜ አገልግልሃል ማለት ነው? ከ22 ዓመት በላይ። 22 በጣም ትልቅ ነው። እድሜ አልጠይቅም፣ ችግር የለም። በባንክ ስራ ቆይታ ውስጥ ምን አይነት ቻሌንጆች እንደ ክርስቲያን አጋጥመው ያውቃሉ? አሁንም ባንክ ላይ ወይም ፋይናንስ ላይ ለመስራት ለሚያስቡ ወጣቶች እያዩ ይሆናል፣ ወይም ደግሞ ኦልሬዲ ገብተውበት ያሉ ወጣቶች እያዩን ይሆናል እና ምን አይነት ቻሌንጆች በተለይ ከክርስትና ቫልዩዎች ጋር የሚጋጭ ነገር አጋጥመው ያውቃሉ ወይ? ሲያጋጥሙስ እንዴት ነው የምታልፋቸው? መልካም። በእርግጥ እንግዲህ ያው ባንክ ከገንዘብ ጋር ስለሚነካካ ነው አይደለ? ገለጽ አላረግሽው። ብዙ አለ በዘረዝረው፣ ጉቦ፣ ማጭበርበር ብዙ ነገር አላቸው ብቻ። አዎ እንግዲህ እኔ የትኛውም ሴክተር ላይ ይኖራሉ እነዚህ አይነት ነገሮች። እኔ አሁን እዚህ ቦታ ብልሽ ሰው ራሱ ስለሚለው ማለት ነው እና አለ ይኖራል። ግን የራስ ማንነት ነው። ያጋጥሙኛል፣ አጋጥመውኛልም። ግን ደግሞ በጣም ያኔ እንግዲህ ያሳለፍኩበት እግዚአብሔር ያሳለፈኝ ጊዜ አለ፣ የተማርኩት ነገር አለ፣ የተረዳሁት ነገር አለና ማነው እናትሽ ገጣሚያችን ሎሬት ጸጋዬ ገብረመድኅን ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ብሎ የለ። አንዳንድ ጊዜ የእውነት ማለት ነው ክፉ ነገር ስላለ ፈርተን አይደለም፣ ስለምንሰቀል ሲኦል ስለምንገባ አይደለም። ማንነቱ እግዚአብሔር በደንብ ሲገባሽ በውስጥሽ እሱ ሲኖር እሱን ስበናው ይሄ መልካም መንፈሱን ማስከፋት ይከብድሻል አይደለ? እኔ እንደዛ ነው ፊልም ማረገው። የተጨመረለት እድሜ ላይ የሚኖር ሰው እንደዚህ አይነት አሁን ጥቃቅን ዝባዝንኬ ነገሮች ናቸው የምላቸው የእውነት ማለት ነው እና ያለፍኩበት ነገር ስለሆነ በጣም ተፈትኛለሁ። ግን በፍጹም ብያለፍኩበት ነገር ስለሆነ የእውነት ማለት ነው። ጎበዝ ሌባ ብሆን የማይኖረኝ ነገር ነው አሁን እግዚአብሔር የሰጠኝ በእውነት እና እግዚአብሔር ለእኔ ያሰበውን በረከት በተሳሳተ መንገድ አላመጣውም። በተሳሳተ መንገድ ሄደሽ በዚህ በማጭበርበር፣ በሙስና፣ በጉቦ የትኛውን ቦታ ላይ በተለይ ደግሞ ክርስቲያኖችን እኔ በጣም ኢንሲስት አደርጋለሁ። በዚህ መሰማራት ክብሩ አይመጥነንማ የእውነት ማለት ነው። ከክብር ነው የምንጎለው። ክርስቶስ እንደተሰቀለ ልክ እንደ ገላትያ ማን ነው አዚም ያደረገባችሁ? እኔ እንደዛ ነው ፊልም አደርገው። ለምን እንዳልኩሽ ነው። እኔ ሲኦል ስለምገባ አይደለም፣ በእውነት አይደለም። ኩነኔ ስላለ አይደለም፣ ስላላደረግኩ ስለምጸድቅ አይደለም። ማንነቱ ይከለክልሻል። ጌታን በደንብ የገባው ሰው ባይዘዌ ይሄ ልክ ነው ልክ አይደለም ብሎ ለማድረግ መንገድ አይፈልግም። በቃ ውስጥሽ እኮ ይነግርሻል ልክ እንዳልሆነ እና እኔ እነ ሲድራቅ ሚሳቅ አብደናጎ እነ ዳንኤል በጣም መጽሐፍ ቅዱስ ላይ ያሉት ማለት ነው በጣም ኢንስፓየር ያደርጉኛል። በቃ ይሄ በህይወታችን ላይ የትኛውም መስሪያ ቤት ውስጥ ክርስቲያን ባለበት ቦታ ላይ ለዚህ ለቆመው ምስል ትሰግዳለህ አትሰግድም እኮ ነው። ሙስናም ቢሆን ማጭበርበርም ቢሆን ማለት ነው። መስገድ ይቻላል ምንም አሁን አንዳንዶች እንደሚያደርጉት ሊሆን ይችላል። አለመስገድ ግን ውጤት አለው። ዳንኤልን እኮ በፋርስና በሜዶን እነዛ በአራት መንግስታት አካባቢ አይደል በጣም ያማክር የነበረው። እንደውም እኮ በቃ እንደተባለው አንበሳ ጉድጓድ ውስጥ ለምን ቢባል በቃ አልሰግድም ስላለ አይደል? አዎ አልሰግድም ስላለና አለመስገዱ ምንድነው ትሩፋቱ ብንል ለሱ ብቻ አይደለም። እነዚህ 30 ምናምን ግዛት የዳንኤል አምላክ ነው እንዲመለክ የሚገባው።
ለእንደዚህ አይነት እግዚአብሔርን በነገራችን ላይ እንደዚህ በማይክ በስፒከር ብቻ አይደለም በህይወታችን እንደነ ዳንኤል በቃ እንዲመለክ ከዚህ በኋላ የሚመለከው አለመስገድ ለዚህ ነው። እኔ ብዙ ክርስቲያኖችን በእውነት ማለት ነው እኔ እናገራለሁ። እኔ ብቻ ለወጣቶችም እንኖራለን፣ ከዛ ደግሞ የሆነ ጊዜ እንሄዳለን። የምንሄድበትንም ጊዜ አናውቅም። ግን በተሳሳተ መንገድ ትክክለኛ መዳረሻ ላይ አንደርስም። ምንም ደግሞ ማስተካከል አያስፈልገውም። በቃ ኃጢአት ነው። እንኳን እኛ አይደለም ይሄ አይምሮ ያለው ሰው ሙስና፣ ጉቦ በቃ ስማቸው በሙሉ ብትጠሪው ማለት ነው አሁን እንደ ክርስቲያን ሳይሆን እንደ አንድ ኖርማል እንደ ማንኛውም ሰው ልክ አይደለም ከተባለ እሱን ልክ ለማድረግ እኮ መታገል አያስፈልግም። እና አልፌበታለሁ። ግን እግዚአብሔር ረድቶኝ በድፍረት እናገራለሁ። አሁንም ቢሆን ተጠንቅቄ ነው የምኖረው። ለምን በይ እኔ ቆንጆ ልጆች አሉኝ። በእውነት አባቴ እንዳልኩሽ ያወረሰኝ እግዚአብሔርን መፍራት ነው። እኔም ለነሱ እሱም ባወርሳቸው በጣም ይባረካሉ። የረከሰ ነገር አምጥቼ አብልተናቸው ልጆቻችንን እናረክሳቸዋለን። እግዚአብሔር ካየላቸው ነገር ነው የምናደናቀፋቸው እንጂ አንጠቅማቸውም። ስለዚህ እኔ በዛ ልክ እኔ ምን ብላለሁ ወንጌሉ እንዲሰበክ ልክ እንደ ዳንኤል ማለት ነው። በ30 ምናምን ግዛት ነው ያኔ። እንግዲህ በእኛ ጊዜ ምን እንዲሆን አላውቅም። አብረው የሚሰሩን ሰዎች ጌታን እንዲያዩ እንዲያመሰግኑ በቃ የድሮ ጴንጤ እንደሚባለው እንዲሆኑ ምክንያት መሆን ነው። አትሊስት መሰናክል ካለ መሆን ይጠብቀናል ነው። ግን እኔ የሚገርመኝ ነገር ከበረከት አንጎልም፣ በእውነት አንጎልም። እኔ ስላየው በተለይ አሁን ላይ በተለይ ፋይናንስ ላይ የሚታዩ ነገሮች አንዳንድ ኤክስትሪም የሆኑ ነገሮች ለምሳሌ ዳይሬክትሊ ከሰው ጋር ተነጋግሮ ጉቦ መቀበል ምናምን የማያደርጉ ሊኖሩ ይችላሉ። ግን በልማድ ደግሞ ኖርማል ያደረግናቸው እስቲ ይህን ሂሳብ ዝጋልኝ እንደዚህ ብለህ ወይ አካውንታንትም ከሆኑ የሌለ ውሸት ማስገባት ምናምን በቃ በዘመድ ምናምን መስራት ኮመን እየሆኑ መጥተዋል በክርስቲያኑም ዘንድ እና እንደ ኃጢአትም እየታሰቡ አይደለም። እና ምን አይነት ኮመን ሚስቴኮች ክርስቲያኖች ሲሰሩ ታያለ? በተለይ ወጣቶች አካባቢ በእናንተ ዘርፍ። እንዳልኩሽ ነው ልክ ያልሆነ ነገር በምንም መመዘኛ ኢቨን ለእግዚአብሔር ራሱ ልክ ባልሆነ መንገድ ለአንተ ብዬ ነው ብለን እንደ ሳውል ልንሰዋ እኮ እንደመምጣት እንደማለት ነው። ልክ ያልሆነ በቃ ልክ አይደለም። የመንግስት ወይም ደግሞ የዚህ ምድር ፕሪንሲፕሎች አሉ። እነዚህ ፕሪንሲፕሎች ልክ አይደለም፣ በቃ በዚህ መንገድ ልክ አይደለም የተባለን ነገር ለእግዚአብሔር ቤት ስለሆነ ለቸርች ምናምን ብለን እኔ ያው ሞቲቬን ልቤን ያውቃል። ከባድ ነው። አይ ነው አውቃለሁ። እንዲህ መናገር እኮ ቀላል ነው በዛ ዘርፉ ላይ። ግን ደግሞ የእውነት እግዚአብሔር በጽድቅና በቅድስና እንድንለይ ይፈልጋል። ከሌሎቹ የምንለይበት አንደኛው ንግግራችን ራሱ እኮ ይሄ በቃ ከሱ ጋር ነበረ። ንግግሩ ራሱ እኮ ይገልጸዋል። አካሄዱ፣ አረማመዱ ራሱ እኮ የእሱን ይመስላል። የሚሰራው ነገር በሙሉ እሱ ራሱ እኮ ምስክርነት ነው። እንደ ወጣትም እንደ ማንኛውም ክርስቲያን ፌል ልናደርግበት የማይገባ ነው። ለጌታ ብለን እኮ ምንም የምናደርገው የምናጭበረብረው ሳውልን ባይዘው የተናቀበት ምክንያት እኮ እሱ ነው። ማለት ሞቲቬን ያውቃል ጌታ ብለን ልክ ያልሆነ ነገር ለቤተ ክርስቲያን ወይም ደግሞ አላማው ጥሩ ስለሆነ አንዳንድ ጊዜ እንደውም አንዳንድ ቦታ ለእግዚአብሔር ቤት ስራ ነው ምናምን ብለው አንዳንድ ቅዱሳኖች በትክክል መንገድ ያልመጣን ገንዘብ ለቸርች በደንብ ቆረስ አድርገው በመስጠት ይሄ አንቲ መኒ ላውንደሪ ይባላል። ልክ ያልሆነ ነገር አጥበሽ ምን ብለሽ ትክክለኛ አስመሰለሽ። እኔ በገባኝ ልክ ነው። እኔ በገባኝ ልክ አይደለም ነው የምለው። በምንም አይነት መልኩ እግዚአብሔርን በእንደዚህ አይነት መንገድ አናከብርም ብዬ ነው የማስበው። በቃ የሆነውን ሆነን መኖር አለብን ብዬ ነው የማስበው። በምድር ላይ ልክ እንደነዛ ወጣቶች ማለት ነው፣ እንደነ ዳንኤል፣ እንደነ ሲድራቅ ሚሳቅ፣ እንደነ አብደናጎ፣ በኋላም እነግርሻለሁ ካስፈለገ እንደነ ዮሴፍ ማለት ነው። የእውነት ማለት ነው ከነሱ የምንማረው ነገር አለ። ከህይወታቸው የምንማረው ነገር ያለፉበት መንገድ ከባድ ነው። ከባዷን አንወዳትም እኛ፣ አቋራጭ መንገድ እና እሱን የምናቀልበትን መንገድ ነው የምንፈልገው። ግን አይደለም። እና እኔ ለወጣቶች እመክራለሁ፣ ትንሽም ብትሆን እግዚአብሔር ካለበት እሱ ባለበት ነገር ላይ መሆን ጥሩ ነው። መከናወንን ይሰጣል እግዚአብሔር በትክክለኛው መንገድ ማለት ነው። የተበረዘ ነገር ሁልጊዜ በረከቱን ያበላሽብናል፣ ከክብር ያጎለናል ነው የምለው። This is GCG.
እርሱም የሚፈልግ ትውልድ። ፋይናንስ ላይ እንደሚሰራ ሰው ክርስቲያኖች ተበድረው ስራ እንዲሰሩ ትመክራለህ? ምክንያቱም አንዳንዶች ያው ጥቅስ በመጥቀስ ለምሳሌ ዘዳግም 28:12 ይጠቅሳሉ። ታበድራለህ እንጂ አትበደርም ይላሉ። ሮሜ ላይ ያለችዋንም ጥቅስ እንደምንም ተጎትታ የማንም ዕዳ አይኑርባችሁ ተብሎ ተጽፏል እያሉ ሌሎችም ጥቅሶች እየጠቀሱ ክርስቲያን መበደር የለበትም የሚሉ አሉ። እና አንተ በዚህ ላይ ምን ታስባለህ? ምን ትመክራለህ? ያው እንግዲህ እኔ የራሴን ላንጸባርቅ። በገባይ ልክ ማለት ነው። እኔ እንግዲህ በገባይ ልክ ታበድራለህ እንጂ አታበድርም እኔ በጣም ነው መስማማው። በጣም ነው መስማማው። መሰረታዊ ሀሳቡ ላይ ከተስማማን እኮ ታበድራለህ ማለት የሚያበድር ሰው አለው ማለት ነው አይደል እንዴ? ክርስቲያኑ አሁን አለው ይህንን ጥቅስ የሚጠቅሰው ግለሰብ አለው ወይ? ታበድራለህ ሲል እኔ ያበድርሃለው ነው። እና ጥሩ ነው። ለምን ይበደራል ያለው ሰው የእውነት ማለት ነው። እኔም እሱን አበረታታለሁ እንዲኖረን ማለት ነው። ማለት የእግዚአብሔር ቃልም እኮ መዝሙረ ዳዊት ላይ መሰለኝ አይደለ? እኛ እንደ ባለቤት ምድርና ሞላዋ የኔ ነው ይላል እኮ እግዚአብሔር። እኛ እንድናስተዳድር ነው እሱን ማለት ነው። ስለዚህ እኔ ውክልና ኖሮሽ ያውቃል? የሆነ ሰው ልክ እንደኔ ሆነሽ ንብረቴን እንደሱ ማለት ነው ማስተዳደር ነው፣ ኃላፊነት አለብን። ስለዚህ እናስተዳድራለን። እንድናስተዳድር ነው፣ ምድርን እንድንገዛ ነው እግዚአብሔር የሚፈልገው። ጻድቃን ምድርን ሲገዙ ምድር ታርፋለች ስለሚል ማለት ነው። እየገዙ ያለ ቅዱሳን ባይዘዌ በእንደዚህ አይነት መንፈስ መገለጥ አለባቸው፣ መስጠት አለባቸው። የእውነት መበደር የለባቸውም፣ እስማማለሁ። ይህንን ጥቅስ የሚጠቅሱት ግን እየተጉ ያሉ የትጉሃን እጅ ስለሆነች ምድርን የምትገዛው እየተጉ ያሉ ሰዎች ናቸው የሚኖራቸው ብዬ ስለማስብ ማለት ነው። እና የሚያበድር ሰው ያለው ሰው ነው። ያለው ሰው ደግሞ አይበደርም። የሌለውስ መስራት አለበት እኮ። እና እንደዚህ የሚጠቅሱን ሰዎች መጀመሪያ አለ ወይ ነው የምለው። ከሌለው ግን እውነት ለመናገር ከሌለው በቃ ምን ብሉይ ኪዳን ላይ ተጽፏል እኮ ስለ አራጣ እንኳን ራሱ ይሄው ጥቅስ እየጠቀስን ብዙ ነገሮች መነጋገር እንችላለን። ግን እኔ ተበድረው ቢሰሩ እላለሁኝ። ተበድረው ቢሰሩ ማቴዎስ ወንጌል ላይ እንደ ምሳሌ ተጠቅሷል። ምሳሌው ልክ ነው ልክ አይደለም ሌላ ጉዳይ ነው። ጌታው መጥቶ ይሄንን ብሎ ዲናር 5 ዲናር እንደዚህ አንዱ ቀበረው። የሰጣቸው ቀብረው እንዲያስቀምጡ አይደለም። የተቀበሉትም ከጌታቸው ነው፣ የራሳቸው አይደለም። ወስደው ግን ምን እንዲያደርጉ ነው? እንዲለውጡ ነው። በትጋት እግዚአብሔር ያምራል፣ በስና እግዚአብሔር ያምናልኝ ብዬ አስባለሁ። እና ደግሞ አንዳንድ ነገሮች እንደየኮንቴክስታቸው ነው፣ እንደነበረበት ጊዜ ነው። ሁሉም ነገር እኔ ያው በገባይ ልክ ስለምናገር ማለት ነው። እና ተበድረው ቢሰሩ ያተርፋሉ። እኔ ባለሁበት ተቋም ላይ የሚበደሩ አሉ፣ ቤተ እምነቶችም ይበደራሉ፣ በመበደራቸው ያተርፋሉ። ፋይናንስ ተቋም ያላቸው እኮ ቤተ እምነቶች አሉ፣ በውጭም ዓለም ላይ እዚህም ያሉ ማለት ነው። እና ከሌላቸው ያላቸው ወንጌልም የተሻለ ስራ እየሰሩ ነው፣ ሚሽነሪ እየላኩ ነው። ለሐዋርያት የተሰጣቸውን ኃላፊነት ወንጌልን መጀመሪያ በይሁዳ ከዛ በሰማሪያ ከዛ ደግሞ እስከ ምድር ዳር ይላል አይደለ? ስለዚህ እዚህ ሆነው በቃ ባገኙት ፋይናንስ ልክ ነግደው በሰሩት ልክ አንዳንድ ቤተ እምነቶች ጠንካራዎች አሉ አፍሪካ ውስጥ ወንጌልን ይዘው እየሮጡ ያሉ ማለት ነው። እና ዋይዝሊ እግዚአብሔር ብልህ እንድንሆንም ይፈልጋልኝ አይደለ? እንደ እባብ እንደ እርግብ ብቻ አይደለም። እና ነገሮችን እንድናመዛዝን የተሰጠን ነገር ስላለ ለእግዚአብሔር ቤት ስራ በትክክለኛው መንገድ ሊሰሩበት ከሆነ ቢበደሩና ቢሰሩ ያተርፋሉ። የተበደሩትም ምንም አልሆኑም፣ ከጸጋውም ከክብርም አልበደሉም፣ እየሰፉ ነው። ስለዚህ ተበድራችሁ ስሩ። አዎ እድሉ ከተገኘ እንዴ ያለው አይበደርም። ቅድም እንዳልኩሽ ነው፣ ያለው አይበደርም። ያለው ቢሰጥ ምንም አይደለም፣ በልግስና ይስጥ። የሌለው ግን እንዲኖረው ቢተጋ ጥሩ ነው። ካገኘ በኋላ ደግሞ ሌሎች ወንድሞችን ይሰጣል፣ ያበድራል። ቢሰጥስ ባያበድር። አይ ልክ ነህ። በስራ ቆይታ አሁንም ትንሽ ጠቀስ አድርጓል። ብዙዎች ሲበደሩ ታያለ። ከዛ አንዳንዶቹ አትርፈው ለባንኩ ይመልሳሉ። አንዳንዶቹ ደግሞ ከስረው ያላቸው ነገር ወይ በባንክ ይወሰድባቸዋል። ብዙ ጊዜ የምንሰማው የምናየው ነው። አንተ ደግሞ ቀረብ ብለህ በደንብ ታውቃለህ። እና እስቲ እነዚህ ተበድረው አትርፈው የሚመልሱትና ተበድረው ደግሞ ከስረው
የሚወሰድባቸው በእነዚህ ሁለቱ ሰዎች መካከል ምንድን ነው ትላለህ? ምክንያቱ አንዳንድ ሰዎች እንዲከስሩ አንዳንድ ሰዎችን እንዲያተርፉ የሚያደርገው ምንድን ነው ትላለህ? ከሰዎቹ አንጻር ምንድነው ልዩነታቸው? ይህም በእርግጥ እነዚህ ቢዝነስ ሰዎቹ ቢጠየቁ በደንብ ያብራሩታል። ግን በእኔ በገባኝ ልክ ፋይናንስ ላይ እዛ ፋይናንስ ተቋም ላይ እንግዲህ ረጅም ዓመት እንደመቆየቴ በገባኝ ልክ ልመልስልሽ። እኔ ያው መክሰር የቢዝነስ አንዱ አካል ነው። ሁል ጊዜ ተርፍ የለም። መክሰርም ይኖራል፣ መውጣትም ይኖራል፣ መውረድም ይኖራል። ግን ቢዝነሱን የሚያውቁት ሰዎች ሲከስሩ ብዙም ተስፋ አይቆርጡም። እንዴት መነሳት እንዳለባቸው ያውቃሉ። ሰው መውረድም መውጣትም እንዳለ ቢዝነስ ሲጀምሪው ራሱ ግድ ስለሆነ ማለት ነው። ስለዚህ ከከሰሩ ምንም ማለት አይደለም፣ ሌሰን ይወስዳሉ። ግን መቼ በምን መልኩ እንደሚመልሱት ያውቃሉ። ተስፋ ለመቁረጥ ነው። ቢዝነስ ያው ዲሲፕሊን ይፈልጋል፣ ይሄ ኮንሲስተንሲን ይፈልጋል በአንድ ነገር ላይ በደንብ ሰዎች እኔ እንግዲህ ካለኝ ከማውቀው የሚያውቁትን ስራ ሲሰሩ ውጤታማ ይሆናሉ። ቢከስሩም እንዴት መነሳት እንዳለባቸው ያውቃሉ፣ ስለሚያውቁት ነው ቢዝነሱን። ስለዚህ እያወቁ በደንብ ስራው ላይ ከሆኑ የሚያስፈልጋቸው ትንንሽ እገዛ ሊሆን ይችላል። ፋይናንስ ካጠራቸው የፋይናንስ ድጋፍ፣ ከጊዜው ጋር ራሳቸውን አፕዴት እያደረጉ መሄድ፣ እንዲህ አይነት ነገሮች እንጂ በቃ ምንድነው ስለከሰሩ ብሎ እንዲያቆሙ አላበረታታም። ይኖራል፣ ይሄ በህይወት ላይ ያለ ነገር ነው። መክሰር፣ ማግኘት፣ ማጣት ግን ተስፋ ለመቁረጥ ነው። ዳይቨርሲፋይ ማድረግ ራሱን የቻለ ደግሞ አንድ ነገር ነው። ሰው ሁልጊዜ አንድ ነገር ብቻ የሚሰራ ከሆነ ጊዜው ራሱ እየተቀየረ አይደለም የሚመጣው። ቴክኖሎጂ ብዙ ነገሮችን እየቀየረብሽ እየተካብሽ ይመጣልኝ። ራስን አፕዴት ማድረግ ያስፈልጋል። አንዳንድ ቢዝነሶች ሲዝናል ናቸው። ስለዚህ በሆነ ሲዝን ላይ ጥሩ ትሰሪያለሽ፣ በሆነ ሲዝን ላይ ቀዝቀዝ ሲል ደግሞ ሌላ የሚደግፍሽ ቢዝነስ አለ ማለት ነው። ዳይቨርሲፋይ ማድረግ ራሱን የቻለ አንድ ነገር ነው። ሌላው አዳዲስ ደግሞ ከሆኑ የሚወዱትን ስራ ስለወደዱት ብቻ አይደለም፣ በቃ የሚፈልጉትን ስራ መስራት የሚፈልጉት እሱ ከሆነ ፓሽኑ ካላቸው የራሳቸውን ከመጀመራቸው በፊት ቢቻል ተቀጥረው በሌላ ሰው ኮስት ወይም ኤክስፔሪንስ ቢልድ ቢያደርጉ፣ ወጪም ምንድነው መውጣት መግቢያውን እያንዳንዱን ነገር ቢያጠኑ ጥሩ ነው ብዬ አስባለሁ። እና ያለ ነው ልልሽ ነው። መክሰርም ያለ ነው፣ መውደቅም ያለ ነው፣ ግን ደግሞ መነሳትም አለ። እና በደንብ ልምዱ ያላቸው ቢዝነስ ሰዎች ያውቁታል መነሳትንም። እና ተስፋ እንዳይቆርጡ እኔ እመክራለሁ። ወጣቶች ወደ ባንክ ሲመጡ ብዙ ጊዜ የሚሰሯቸው ስህተት ብር ለመበደር ምንድን ናቸው? ብርስ ደግሞ ከመበደራቸው በፊት ለሆነ ቢዝነስ ለመጀመር በምን መልኩ መዘጋጀት አለባቸው? እኔ ወጣቶችን በደንብ ነው የምመክረው፣ የእውነት ማለት ነው። አሁን ደግሞ በፊት እኛ ከነበርንበት ጊዜ የተሻለ ጊዜ ነው። ብዙ ጊዜ እኔ እንዲሁ በቤተ እምነቶች እየዞርን አንዳንድ ቦታ ላይ ስልጠና እንሰጣለን። ስልጠና ብዙ ነገር ነው የምንሰጠው፣ ግን ወጣቶች መጨረሻ ጥያቄያቸው ብድር እንዴት ነው የምትሰጡን? ስራ ለመጀመር አንዳንድ ጊዜ ብር ላይ ያስፈልግ ይችላል፣ የእውነት ማለት ነው። ከትንሽ ነገር መነሳትን መልመድ ጥሩ ነው። ከትንሽ ነገር የምንወደውን ቶሎ ለውጥ እንኳን ባናይበት ማለት ነው። እና ሰዎች ሁልጊዜ ይመጡና ስንት ብር ነው የምትሰጡን? እንዴት ነው የምናገኘው? ምናምን ብሩ ላይ ነው። አንዳንድ ቦታ ላይ እንደዚሁ ኢንፎርሜሽን እሰራማለሁ። ቸርቾች ወጣቶችን አደራጅተው ወደ ስራ እንዲገቡ ይሉና ብር ሰጥተዋቸው፣ ግን ከብሩ በፊት እውቀቱ፣ ስልጠናው፣ ያንን እንዴት ማኔጅ ማድረግ አለባቸው። አንዳንድ ጊዜ ገበሬዎች አባቶቻችን እኮ ጎበዝ ናቸው፣ ዘር አይበላም ይላሉ። ዘር እኛ የሚሰጣቸው ገንዘብ የሚበላ በጫማ በዝነጣ ምናምን የሚያልቅ ነገር አይደለም። የተዘራችው ዘር እንክብካቤ ተደርጎላት 30-60 ፍሬ ምናምን እንድታፈራ ነው። ከዛ ከፍሬው ላይ ነው መብላትም ካስፈለገ። ወጣቶች የእውቀቱ ስለሌላቸው በቃ ታርጌታቸው ብዙ ስህተት የሚፈጽሙት እዛ ላይ ነው። እና ብድሩንም ሌሎች ነገሮችንም ከመፈለግ በፊት መጀመሪያ ስለምንሰራው ስራ ማወቅ፣ ከዛ ደግሞ የሚሰራውን ስራ ሌሎች እንዴት እየሰሩት ነው ማለት፣ እሱ በጣም አስፈላጊ ነው ትንሽም ብትሆን። ከዛ ደግሞ ኮንቲኒየስሊ እሱን አፕግሬድ ማድረግ ያስፈልጋል። አንዳንድ ጊዜ እኔ በተለያየ ሶሻል ሚዲያ ላይ እሰማለሁ፣ አሁን እኮ ትምህርት በእጃችን ላይ አለ። ሳምሰንግ ለምንድን ነው ውጤታማ ሞባይል ውጤታማ የሆነው ስንል፣ አንዳንዶች ኮንቲኒየስሊ ራሳቸውን አፕግሬድ ያደረጉም። አሁን ሌተስት የሆነ ቨርዥን ከወጣ በኋላ ቀጥሎ ደግሞ እሱ እንደገና ዲግ ያደርጋሉ የተሻለ ለማድረግ ማለት ነው። አንዳንዶቹን ደግሞ ኢሚቴት ያደርጋሉ። የሌሎች የሰሩትን ሌሎች ከዜሮ አይነሱም። የሌሎችን ስራ
የሆነ ነገር ቫልዩ አዳርገው ይጀምራሉ። እና ወጣቶች አካባቢያቸው ላይ ያለውን ነገር ይዩ፣ ክፍተቶችን ይዩ፣ ክፍተት ለመሙላት ይሞክሩ። ከዛ ያንን ክፍተት ለመሙላት ደግሞ መሄድ ያለባቸው የግድ ራሳቸው መጀመር ላይሆን ይችላል። ሄደው በቂ እውቀት ማግኘት የሚችሉበት ቦታ ተቀጥረው ሊሆን ይችላል። የራሱን ጋራዥ ከመክፈቱ በፊት አንድ ሰው አንድ ቦታ ላይ ሄዶ እየተንከባለለ ቢሰራ ምን ቢል ለወደፊቱ ጥሩ ይጠቅመዋል ማለት ነው፣ ተቀጥሮ ማለት። ከዛ በኋላ እያለ ወደ ቢዝነሱ ቢመጣ መጀመሪያ መሆን የሚፈልገውን ነገር ከመሆኑ በፊት የሆኑትን ሰዎች ጋር ሄዶ ልምድ ቢወስድ ጥሩ ነው። ገንዘብ መበደር የመጨረሻው ስቴፕ ነው። ከዛ ገንዘብ ከወሰድን በኋላ ሰው 100,000 ብር ተበድሮ 100,000 ብር አይደለም ፕላስ ወለድ አለው ባንክ። እሷም ሰውየው የወሰደውን ገንዘብ ፕላስ ማድረግ የሚችልበትና የባንኩን ወለድ ትርፉንም ሰጥቶ እጁ ላይ የተሻለ ነገር ኢንካም እንደሚያገኝ አስቦ ያኔ ነው እውቀቱን ይዞ መግባት ያለበት ብዬ እመክራለሁኝ። እኔ እዚች ጋር ቅድም አንስተን ብናልፋስ ደስ የሚለኝ ወደ ባንክ ሲመጡ ወጣቶች በተለይ ኢንፎርሜሽን በደንብ አያገኙ ማለት ፕሮሰሱን ወይ አያውቁት ይሆናል ወይ ደግሞ ኮንሲኩዌንሱን መጨረሻ ባይመልሱ ምን ሊገጥማቸው እንደሚችል አያውቁትም። እና ከሱ አንጻር ወደ ባንክ ከመምጣታቸው በፊት ምን ስቴፖችን ማየት አለባቸው እንደ ኢንፎርሜሽንም ቢሆንና ምን ነገሮች ላይ ቢያዩ ጥሩ ነው? እኔ ቅድም እግዚአብሔር አንቺን ብሎሽ ያውቃል፣ እግዚአብሔር አስተምርሻለሁ ተናግሮሽ ያውቃል እንደዚህ። እኔ እግዚአብሔር ብሎኛል፣ ከትንሽ ነገር አነሳሃለሁ፣ አስተምርሃለሁ። መማሪ ምንድን ነው ጥቅሙ ብዬ ሳስብ ዞሮ ለእግዚአብሔር መንግስት ላይ ኢንቨስት ለማድረግ ነው። እግዚአብሔር መንግስት ውስጥ እንድንመልሰው ነው የኔ መማር ጥቅሙ። ማደግ በነገሮች ሁሉ ይላል። ነገሮች ሁሉ ማለት አልፎ አልፎ በከፊል አንዳንድ ነገሮች ላይ ሳይሆን ሁሉም ላይ ነው። ይሄ እድገት ደግሞ ቸርች ውስጥ አለ። እኔ ደስ የሚለኝ ቸርች ውስጥ ሁለንተናዊ እድገት። ቸርች ውስጥ ፕሮፌሰሮች አሉ፣ የሂሳብ አዋቂዎች አሉ። በጸጋቸው ማገልገል አለባቸው። እነዚህ ወጣቶች እዛው ቸርች ውስጥ ነው መገልገል ያለባቸው። ይሄ ማሟላት ያለባቸው ነገር፣ ማድረግ ያለባቸው ነገር ጋይድ የሚያደርጋቸው ሰው እኮ ያስፈልጋል። እና ደግሞ እዛው ቸርች ውስጥ እንዳልኩሽ የባንክ ባለሙያ አለ፣ ገቢዎች ቸርች ውስጥ አለ፣ አስመጪና ላኪ ቸርች ውስጥ አለ። እና በየቸርቹ ያሉ ቅዱሳን እባካቸው አገልግሏቸው ነው የምለው በደንብ። እኔ ከዋናው በእርግጥ መንፈሳዊና ዓለማዊ የምንለው ነገር የለም፣ ሁሉ ነገር መንፈሳዊ ነው ምድር ላይ። ቸርቹ እኔ የሁሉ ነገር መነሻ መሆን አለበት። ወጣቶች ተደራጅተው መስራት አለባቸው። በደንብ እዚህ ላይ ማውራት ትፈልጋለሁኝ። እና እኔ እግዚአብሔር ካስተማረኝ እግዚአብሔር መንግስት ላይ ኢንቨስት ላደረገው ነው። እነዚህ የሚቸገሩ ወጣቶች እዛው ቸርች ውስጥ መልስ ማግኘት መቻል አለባቸው። ቸርች ውስጥ ያለ ሂሳብ አዋቂ ሊረዳቸው ይገባል። ሰብሰብ አድርጎ የወጣቶች ፕሮግራም ላይ መድረክ ላይ ብቻ አይደለም እኮ አምልኮ ዝማሬው እንዳለ ሆኖ በብዙ ነገር እኛ ዊን ማድረግ መቻል አለብን ብዬ አስባለሁ። ልጆቻችንን ማሰልጠን አለብን። እኔ ሊደርሽፕ መሪ ሲባል እኔ በጣም ኢንስፓየር ያደርገኛል ኢየሱስ ክርስቶስ። በተለይ ያቺ የአንዷ በግ ጉዳይ ማለት ነው። 99ን ትቶ የሚለው ነገር በመተው ደረጃ አይደለም። ሴፍ ፕሌስ ናቸው፣ ኮምፎርተብል ናቸው። የጠፋቸውን አንዷን ፍለጋ የሄደበት ምክንያት በጣም ሰፊ ትርጉም አለው ለእኔ። የቤተክርስቲያን መሪዎች ይሄ ስለ መንፈሳዊ ብቻ አይደለም፣ ይሄ ፊዚካል ደህንነታችን ዌልቢ እሱ በጣም ይመለከታቸዋል። ፋይናንሻሊ ደህና ስንሆን ነው ቤተክርስቲያንን ባይዘው ደህና የምትሆነው። በእኔና በአንቺ ገንዘብ አይደል የሚሰራው። ስለዚህ የተሻለ ገንዘብ የተሻለ ቦታ ወጣቶች እንዲደርሱ ቸርች ውስጥ እግዚአብሔር በብዙ መንገድ ያስተማራቸው ሰዎች ጸጋቸውን ማካፈል አለባቸው። ፕሮፌሰሩ ማስተማር አለበት ወጣቶችን ማለት ነው። የግድ ባንክ መጥተው ምናምን መሆን የለበትም። አንደኛውን እሱ ነው። ሁለተኛውን ቴክኖሎጂ አለ። እጃችን ላይ ጎግል ስናደርግ ይነግረናል ምን እናድርግ፣ እንዴት እናድርግ። ራሳችንን ማስተማር እንችላለን። እና እሱን ማድረግ ብንችል ወጣቶች በብዙ መልኩ በእውቀትም በተለያየ መልኩ ራሳቸውን ማገዝ ይችላሉ ብዬ። ለምን ይመስላል ብዙ ጊዜ ወጣቶች ፋይናንሻሊ በጣም ስትራግል ሲያደርጉ ይታያል። ገንዘብን ማኔጅ ማድረግ ሲከብዳቸው ቢያገኙትም ማለት ነው ገንዘብን ቢያገኙትም ማኔጅ የማድረግ ችግር ወጣቱ ላይ በይበልጥ ይታያል። እንግዲህ እንደኔ አመለካከትም እንዳየሁት እና ለምን ይመስልሃል እንደዚህ ስትራግል እያደረጉ ያሉት? አንዳንዶች ወሩ ሳይደርስ ደሞዙ ብድር ውስጥ ይገባሉ ወጣቶች እስከ የመጀመሪያዋ ሳምንት ሊሆን ይችላል። እና እስቲ ስለሱ ትንሽ ብትለን። እኔም ያኔ ወጣት እያለሁ
ይሄ ችግር አጋጥሞ አባቴ ይገርምሻል። እኔ ስራ ከያዝኩ በኋላ ተመልሼ እናትና አባቴ ቤት ገብቼ ነበረ። እሱ ሙሉ ቤተሰብ ያስተዳድር የነበረውን ደሞዝ አይ ቲንክ አገኘ ነበረ፣ ግን እኔ ራሴን ማኔጅ ማድረግ አልቻልኩም ነበረ። አባካይ ነበርኩ። ጓደኞቼ ጋር አብረን በቃ መብላት ነው፣ መጠጣት ነው፣ መዝናናት ነው ምናምን እንደዚህ አይነት ነገሮች። እኔ እንደውም በጣም ያኔ ኮሜርስ አብረን የተማርነው ወጣቶች ይገርሙኛል። እኔ በጣም አሁን ከተማ የምንላቸው አሉ አይደለ? የአዳማ፣ ባህር ዳር፣ ሐዋሳ እንዲህ ከሱ ደግሞ አለፍ ብለው የሚመጡ ወጣቶች አሉ ብዙ ስትራግል አድርገው። እነዛ ሰዎች ናቸው በጣም ሰክሰስፉል የሆኑት እና እነሱን አይ ነበረ። ከኛ ጋር አብረው አያምራቸውም፣ መዝናናቱ ከካፌ የሉም። ከማጋ መሆን እንዳለባቸው ያውቃሉ። ገንዘብ ይቆጠባሉ፣ አያባክኑም። እኛ በትነው ነበር። ወጣቶች እንዲህ ካረጉ አሁንም ስትራግል ያደርጋሉ። አላማ ሊኖረን ይገባል ነው። እኔ ያው ከተማርኩት ማለት በመጥፎ መንገድ የሚመክረኝ ስላልነበረ ይልበል ወይ ምክር አልሰማ ብዬ ሊሆን ይችላል። ግን የሚገርምሽ ነገር ቦታ እንኳን ቀድሞ የያዙት እነዛ ወጣቶች ናቸው። ከዚህም ከዚያም ተበድረው የሆነ ነገር አድርገው እኛ እስከዛ ድረስ መዝናናት ነው ስራችን። የእኛም ሰርክላችን በቃ እንብላ እንጫወት ምናምን እና እንደዛ ከሆነ ስትራግል ያደርጋሉ። ገቢያቸውን መመጠን መቻል አለባቸው በአግባቡ። ከዛ ሁሉ ብዙ ነገር ሊያምርሽ ይችላል፣ ግን አላማ ሊኖረን ይገባል። 3 years from now 5 years from now እንዲህ መሆን አለብኝ፣ ከሆነ ጊዜ በኋላ እንዲያረጋለሁ። እቅድ ሲኖርሽ ትቆጠቢያለሽ ማለት ነው። እና ፋይናንሻሊ ስትራግል እንዳያረጉ ገቢያቸውን ይወቁ። በገቢያቸው ልክ ኑሯቸውንም በልክ ያድርጉት። በልክ መኖር ጥሩ ስለሆነ ማለት ነው። ገቢያቸው ትልቅ ስለሆነ አይደለም። እኔ የሰራው ባንክ ላይ የውጭ ድርጅት እኔ ስጀምር ስራ 650 ምናምን ብር ነበር ደሞዝ። ያኔ 19 ሺህ ብር የሚከፈላቸው ሰዎች አሉ። ለእኔ ራሱ በጣም ነው፣ ያኔ በጣም ብዙ ነው። እኔ በ600 ብር በቅቶኝ ተርፎኝ ይኖራለሁ። እነሱ ወርስ ገና ሳይደርስ መጥተው ጉሮሯችንን ይዙን ነበረ። ደሞዝ እንከፍል ነበር ባንክ ላይ። ምን አርገውት ነው ላለው የእውነት ማለት ነው። ብዙ ብር ስላለ አይደለም፣ ገንዘብ የሚይዘውን ሰው ይፈልጋል ይላሉ አይደለም። እና ወጪና ገቢያችንን ባላንስ ማድረግ አለብን። አዋዋላችንን ማስተካከል አለባቸው ወጣቶች። ከኔ እንዲማሩ ነው። እኔ መስመር ያስኩትን ከብዙ ቆይታ በኋላ ነው እና ማኔጅ ማድረግ አለባቸው የሚለው ቀላል መልስ ሊሆን ይችላል። ትንሽ እንዴት ነው ማኔጅ የምናደርገው? አንቺም ጥያቄ ነው። እኔም ወጣቱ አካል በሚለው ድሮ ኢኮኖሚክስ ስንማር መሰለኝ ገቢያችን አለ፣ ከዛ ደግሞ ወጫችን አለ፣ የቀረው ቁጠባ ይባላል። መቆጠብ ማለት ብዙ ሰው የሆነ ባንክ ውስጥ ማስቀመጥ፣ የሆነ ቦታ ማስቀመጥ እንደሱም ነው እንደሱም አይደለም። እኔ አለማባከን ነው የምለው። አለማባከን ማለት የሚያስፈልገንን ነገር ላይ ካወጣን በኋላ ሌላው አለማባከኑ ሴቪንግ ነው ይባላል። ቆጥበን ለነገ ለአንዳንድ ነገሮች ወጪዎች ብለን የምናስቀምጣቸው፣ ለልዩ ልዩ ነገር ብለን የምናስቀምጣቸው በእቅድ መመራት ማለት ነው። ቋሚ ወጪዎች አሉ። ልጆች ካሉ አንቺ ታውቂያለሽ። እኔ ልጆች ስላሉኝ ገቢን አመጣጥኜ ነው አሁን እንደፈለግኩ። እኔም አሁን በፕላን ነው። ከስራ በኋላ ብዙ ሌላ ቦታ አልዞርም፣ ፕሮግራም ከሌለኝ በስተቀር ወደ ቤት ነው። አላስፈላጊ ወጪዎችን አላወጣም። ማውጣት ስላለብኝ ስለሌለብኝ አይደለም፣ አለኝ፣ እቅድ አለኝ። ገቢን በገቢ ልክ መኖር ስላለብኝ። ወጣቶችም ሌላ ተጨማሪ ገቢ ከሌላቸው ወጫቸው ከገቢያቸው ጋር መመጣጠን አለበት። ሳምንቱን ሙሉ ኢንጆይ ማድረግ ቢፈልጉ እንግዲህ ወይ በሳምንት አንዴ ወይ በወር አንዴ መሆን መቻል አለበት። በእቅድ መመራት መቻል አለበት። እኔ አንዳንድ ጊዜ ውጪ ያሉ ዘመዶቻችን ይነግሩናል፣ ልጄ አሁን እንደዚህ እንትን እያለ ስለሆነ መኪና አለው፣ ነዳጁን ራሱ ነው የሚችለው፣ ሰርቶ የሆነ አጥቦ የሆነ ነገር ምናምን እየተማሩ ነው ያደጉት። እኛ ሃይስኩል ላይ ምናምን ኮሌጅ ስንማር ወይ እንደዚህ ጫማ ውድ ጫማ ይገዛልናል። የ10 ሺህ ብር ጫማ 10 ሺህ ብር ለኛ ጫማ ነው መርገጥ ማለት ነው። እንደዛ ነው የሚቀልብን። 10 ሺህ ብር እንዴት መምጣት እንዳለበት አያውቁም። ቤተሰብ ወጣት ልጆቻችንን አናስተምራቸውም።
1 ብር ቫሉ እነሱ ጋር የላቸውም። እኔም በነገራችን ላይ ክፍለ ሀገር ለስራ ወጥቼ ነው የተማርኩት። የ10 ብር ዋጋ ምን ማለት እንደሆነ የተማርኩት ክፍለ ሀገር ወጥቼ ላውራው እንዴ ደስ ይለኛል። ጅሩ የሚባል ሀገር ለስራ ሄጄ ነበር። እሺ ጅሩ እንግዲህ በዚህ በደብረ ብርሃን ወደ 65 ኪሎ ሜትር ገባ ብሎ ማለት ነውና እና የወሎ የሚባል በረሃ ነው። ይሄ ሸማ ምናምን እናንተ በትረካ ልብ ወለድ ነው የምታውቁት። እና ከዛ ያሉ ገበሬዎች ያኔ እርሻ ነበራቸው፣ የሽንኩርት እርሻ እንደዚህ እና እኔ ደግሞ ያኔ ወጣትነቱም ለማስተማር ወርድ ነበረ። በምሳሌ ሲሆን ጥሩ ነው ለወጣቶቹ። እና ይገርምሻል ሽንኩርት ጭነው ወደ ገበያ መጥተው እየተመለሱ ነበረ ሳይሸጡት ማለት ነው። እና ያንን ሽንኩርት አምርተው ደክመው ምን ብለው ገበያ ወስደው የሚያተርፉት ትርፍ 10 ብር ሊሆን ይችላል ያኔ ማለት ነው። የዛሬ 12 ዓመት እንደዚህ 10 ብር ያኔ ለኔ ምንም አልነበረው ምንም። እና 10 ብር ለማግኘት እነሱ በነገራችን ላይ 25 ኪሎ ሜትር እንዲቀጥ ያለ መንገድ አይደለም። እኔም ባይዘዌ ጥሩ ሌሰን ነው። 25 ኪሎ ሜትር ዳገት ምናምን እየቧጠጠን የወረድ ነው በእግራችን ማለት ነው። እነዛ ገበሬዎች እሱ ላይፋቸው ነው። እና ሴቶቹ ተሸክመው ምናምን አህያ ላይ ጭነው እያየናቸው እዚህ ጋር የነበሩት እዛ ይደርሳሉ በሩጫ ማለት ነው። ሳይሸጡትም በሩጫ ይዘው ይመለሳሉ። እና 10 ብር ለማትረፍ ነው ሲሉኝ እኔ በጣም ነው ሾክድ የሆንኩት። በጣም 10 ብር ለኔ ምንም ቦታ የላትም። 10 ብር ለነዛ ገበሬዎች ደግሞ ያንን ውሃ ጠጥተው አርሰው ምን ብለው ጭነው አምጥተው ቫሊዩ ዋጋ መስጠት አለብን። ትንሹም ነገር ቫሊዩ እንዳለው መማር አለብን። እና አንዳንድ ጊዜ ወላጆቻችን ራሱ የ10 ሺህ ብር ጫማ አድርገውልን 10 ሺህ ብር መሬት መርገጥ እንደሆነ ነው የምናውቀው። ስንቀጠር በ10 ሺህ ብር ይከብደናል። በጣም ነው የሚከብደን። እኔ በ650 ብር እንዴት ነው እያልኩ ነው እዚህ ደረስኩት። አይገርምሽም? እግዚአብሔር በቃ በፕሮሰስ ውስጥ እንድታልፊ። ከዛ ደግሞ ያቺ ትንሿ ነገር ነች። ዝም ብሎ በአንዴ የሚታደግ ነገር የለም። ዘንድ ብሎ በአንዴ ትልቅ አይኮንም። አንድ ሳይባል 2 እና 3 ላይ አይደረስም። እና ትንንሹን ነገር ቫሊዩ እንዲያደርጉ ማስተማር መቻል አለብን። ወጣቶች አሁንም ላላቸው ነገር በጣም ግሬትፉል መሆን አለባቸው። ተንከባክበው መያዝ አለባቸው። እሱን ስንይዝ ነው ወደ 2 እየበዛ የሚመጣውና እንግዲህ ለአንቺም ገቢና ወጪ ባላንስ ማድረግ እጅሽ ላይ ያለውን ነገር ቫሊዩ ማድረግ አስፈላጊ ነው። ቴንኪው በጣም። አንዳንድ ሰው ቁጠባ ጥሩ ነው ይላል። ቆጥቡ እንጂ ወጣቶች ይላል። ራሱም ይቆጥባል፣ ስለ ቁጠባ ያስተምራል። አንዳንዱ ደግሞ ምንም ቫሊዩ ለስ ነው፣ ብርን መቆጠብ አያስፈልግም ኢንቨስት ማድረግ ነው ብለው ደግሞ የሚያስተምሩ ሰዎች አሉ። ዳኒ አንተ ምን ትመክረናለህ? የማይነጣጠሉ ነገሮች ናቸው። ኢንቨስት ለማድረግ እጅሽ ላይ የሆነ ነገር ብቻ ሊኖርሽ ይገባል። ያንን ነገር ወይ ቆጠበሽ ነው ወይ ደግሞ ተበድረሽ ወደ ተሻለ ነገር ነው ኢንቨስት የምታደርጊውና 100 ብርም ይኑርሽ 1000 ብርም ይኑርሽ ወይ አውት ብቻ ሴቪንግ ግድ ነው የምለው እኔ። እንደ ማንዳቶሪ መሆንም አለበት። የብዙ ሀገራቶችን ተሞክሮ ብናይ እኔ እንደውም ህንዶች እዚህ ሀገር በደንብ ጥሩ ዲሲፕሊንና ሌሰን እንወስዳለን። ዝነጣ እንኳን አያምራቸውም የእውነት ማለት ነው። በጣም ነው የሚቆጥቡት። ሀገራቸውን እንዴት አድርገው እንዳለሙ፣ ቤተሰቦቻቸውን እንዴት አድርገው እንደሚያስተዳድሩ እና ቁጠባን ከሱን መማር እንችላለን። ግን ደግሞ ይነሳል ቆጥበን ኢንፍሌሽኑ ምኑ ብሩ ጋር ብዙ ነገሮች የሚነሱ ነገሮች አሉ። የመግዛት አቅሙ አሁን ማይክሮ ፋይናንስ ብትሄጂ ሌሎች ቦታ ብትሄጂ ብድር እና ቁጠባ በጣም የተያዙ ናቸው። ካልቆጠብሽ አትበደሪም። ካልቆጠብሽ ኢንቨስት ማድረግ አትችይም። ኢቨን ኢንቨስት ለማድረግ ራሱ እውቀት ይጠይቃል። ኢንቨስት ያደረገ ሁሉ እኮ አተረፈ ማለት አይደለም። ቁጠባ ግን በጣም ወሳኝነት አለው። ኢንቨስትመንት ሌላ ኦፕሽን ነው፣ ምናልባት ስለሱ ልናወራ እንችላለን። እና እኔ ቁጠባ ማንዳቶሪ ነው የምለው። እያደገ እየበዛ መሄድ መቻል አለበት። ለማብዛት እርሾ እግዚአብሔርም እኮችሽ ላይ ምን አለ ነው የሚልሽ። ፍሮም ናቲንግ መባረክ ይችላል። አሁን መባረክ ይችላል። አሁን ግን የትጉሃን እጅ ነው የሚለው መትጋት መቻል አለባቸው ሰዎች። እጃቸው ላይ የሆነ ነገር ይዘው እግዚአብሔር እንዲረዳቸው፣ እግዚአብሔር እንዲያግዛቸው ድካማቸውን ግድ ነው። እና የማትቆጥቢ ከሆነ አባካኝ ነሽ፣ ታባክኛለሽ። እየባከነ በረከት የለም። በቀዳዳ ኪስ ውስጥ እየከተትን እና
ቁጠባ እኔ ማንዳቶሪ ነው የምለው። ወደ ኢንቨስትመንቱ ደግሞ ቀጥለን እንሄዳለን። ግን እሺ እስከ ምን ያህል ጊዜስ ነው መቆጠብ ያለ? ምክንያቱም ብሩ አሁን ያለው ቫሊዩ ኔክስት ላይኖረው ይችላል ምናምን እንደዚህ ነው የሚሰጡት ምክንያት። አንደኛው ዛሬ ላይ ያስቀመጥነው ብር ነገ ላይ ያንን ቫሊዩ አናገኘው፣ ስለዚህ ኢትስ ፖይንትለስ የሚባለው ለዛ ነው። እና ስለሱስ ምን ትላለህ? ይገርምሻል፣ እኔም እኛ ሰፈር አያት አካባቢ ነው ያለሁት እና ብዙ ስጋ ቤቶች አሉ። ሰው ተስፋ ቆርጦ አሉ መቆጠብ ትቶ ዝም ብሎ ይበላል ቤት መስራት ስለማልችል ብሎ ማለት ነው። ግን ደግሞ በጣም የሚገርመኝ ነገር ለሀገር ኢኮኖሚ ማይክሮ ፋይናንስ ትልቅ አስተዋጽኦ እያደረገ ነው። አሁን ፋይናንስ ተቋማትም እነዚህ ባንኮች በተለምዶ የሚባሉ ወደዛ እየሄዱ ነው። ትልልቁ ላይ ብቻም ሳይሆን አሁን ሚድል ኤንድ ሎወር ክላስ ላይ ወጣቶች ላይም እየተሰራ ነው ያለው፣ እኛም እየሰራ ነው ያለ ነው። እና ትንንሿ ነገር ተቆጥባ ነው እንጂ ሁሉም ተበዳሪ ከሆነ ኬት ይመጣል? እየቆጠብሽ እሷን እንዴት መልቲፕላይ እናርገው እንደተባለው ልክ ነው እኮ ኢንፍሌሽን ይበለዋል። ግን አንድ የትኛውን ቦታ ላይ ስትሄጂ መጀመሪያ መነሻ የሆነች ነገር ትፈለግብሻለች። ቆጥበሽ 1,000 ብር አድርሰሽ ከዛ እነሱ 9,000 ብር ጨምረው 10,000 ብር አድርገው ይሰጡሻል። እንዴት ኢንቨስተር አድርገው ስትይኝ እኔ ነው ይመልስልሻለሁ። ቁጠባ የሌለው ሰውስ መበደር ይችላል? አይችልም። የለውማ ከሌለው እና እኔ እውነት ነው ኢንፍሌሽን አለ። ኢንፍሌሽን ዛሬ ብቻ አይደለም። የኔ ደሞዝ አሁን የዛሬ 22 ዓመት ላይ እንደቆመ ነው 650 ብር ነበር። ያኔ 650 ብር አቅም በነበር ትንሽ ነች እኮ ትንሽ ነበረች፣ ግን አቅም አላት። አሁን ደሞዝሽ 650 ብር አይደለም፣ እንደ ጊዜው እያደገ ይመጣል። ዘንድሮ በጣም ኑሮ ርካሽ ነው በነገራችን ላይ የእውነት ማለት ነው። ዘንድሮ ብልጥ የሆነ ሰው ነው ንብረት እየያዘ እንደየጊዜው የየራሱ ነገር ስላለው ማለት ነውና ወጣቶች ምንም ምክንያት አያስፈልግም። የእውነት አሁን ተመሳሳይ ደሞዝ ላይ ያለን ሰዎች ተመሳሳይ ሀብት የለንም፣ ተመሳሳይ ንብረት የለንም። ተስፋ ቆርጠው እስካሁን ቤት የሌላቸው ሰዎች አሉ። ኦፖርቹኒቲውን ደግሞ ተጠቅሞ ቤት የገዛ ሰው ይኖራል። በትንሹ ብር እኮ ነው። የሆነ ጊዜ ሰፈር አድርጌ ሊሆን ይችላልኝ። በትንሿ የታመነ በብዙ ይሾማል። እና ትንሽ ነው የሆነ ጊዜ ጀምራለሁ የሚባል ነገር የለም። እኔ ቤት ስሰራ እግዚአብሔር ረድቶኝ ማለት ነው፣ ቤት አለኝ ለማለት አይደለም፣ በጣም ከብዶኝ ነበረ። በጊዜው ከባድ ነው። ደሞዜም ለጊዜው ትንሽ ነው። እያደገ ሲመጣ ኑሮ ኢንፍሌሽኑ ከፍ ሲል ደሞዜም አብሮ ከፍ እያለ መጣ። የቤቱም ዋጋ ከፍ እያለ ነው የመጣው እና ያኔ መግዛት ባልችል አልገዛም። አሁን የገዙ ሰዎች ነገ ያርፋሉ። አሁን የሆነ ነገር ኢንቨስት ያደረጉ ሰዎች ቆጥበው የተሻለ ኑሮ ይኖራሉ። አሴት ለመያዝ ሁልጊዜ ከብድር ጋር ሊንክ ማድረግ ግድ ነው። ግን ከብድር ጋር ከማገናኘትሽ ጋር በተያያዘ 30% ያንቺ ይፈለግብሻል፣ 20% ያንቺ ይፈለግብሻል። የሆነ እርሾ ነገር ጣል እንድታደርጊ ይጠበቃል። ካልቆጠብሽ እሱ በጣም ከባድ ነው እና ሊንክ ብድር ከቁጠባና ከተለያዩ ነገሮች ጋር የሚያያዙ ናቸው እና ሰዎች ወጣቶች ተስፋ ያቁረጡ። ስቲል አሁንም ኦፖርቹኒቲ ያለ፣ በእኛ ጊዜ ያልነበረ ኦፖርቹኒቲ አሁን ያለ ኦፖርቹኒቲ ያለ ማየት ነው። ከ10 ዓመት በኋላ ሌላ ኦፖርቹኒቲ ይኖራል። ያንን ኦፖርቹኒቲ ምንድን ነው የሚለውን ነገር ወጣቶች ማሰብ መቻል አለባቸው፣ መመካከር መቻል አለባቸው። አቅራቢያቸው ያሉ ሰዎች ጋር ቁጭ ብለው ማውራት መቻል አለባቸው። መንግስት የሚያወጣው ፖሊሲ ምንድን ነው? ቤተክርስቲያን ውስጥ እንዲህ አይነት ዲስከሽን ያስፈልጋል። ወጣቶች በየት በኩል ቢሰማሩ ነው ጥሩ የሚሆነው አሁን ካለው ነገር ጋር ተብሎ እንዲህ አይነት በየቦታው እግዚአብሔር አሁን የፋይናንስ ተቋም ላይ ካስቀመጠኝ በጸጋዬ ማገልገል አለብኝ። ኢንቨስትመንት ኮሚሽን ላይ የተቀመጡ ሰዎች ካላቸው ቸርች ውስጥ ላሉ ወጣቶች ይህንን ማሳየት መቻል አለባቸው። በዚህ በኩል እኮ ቢሰማሩ ጥሩ ነው፣ ተመካክረን። ከዛ ደግሞ ቸርች ውስጥ ያሉ ወጣቶችን እንደኛ አይነት እግዚአብሔር ረድቶት ከኛ በላይ ደግሞ ብዙ ትላልቅ እኮ ባለሀብቶች አሉ። ለእነዚህ ሰዎች መነሻ የሚሆነው የሆነ ነገር ቢደረግ ማለት ነው በጣም ትልቅ ስራ ይሰራል። ማሰብ ነው የሚጠይቀው እና ትንሿ ነገር መነሻ ነች። ብዙ እኔ አውቃለሁ የራይድ ሹፌሮች፣ እነዚህ ሰዎች ከምንም ነው የተነሱት። ማህበር አቋቁመው እየቆጠቡ ምን እያሉ እየተበደሩ አንድ ከዛ 2 3 መኪና እንደሱ ያላቸው ሰዎች አሉ። መነሻቸው ምንም ነው ምንም። እና እንደነዚህ አይነት ኤክስፒሪያንሶች ስናይ የተለወጡ ሰዎች የቆጠቡ ሰዎች ናቸው። ያባከነ ሰው በነገራችን ላይ ምንም የሚገኝ ነገር የለም። ቆጥበው ያችን የቆጠቧትን ነገር ጨምረው ኢንቨስት ሲያደርጉ ከብድር ጋር ሊንክ ሲያደርጉበት የተሻለ ነገር ላይ ይደርሳሉ። እሱን ደግሞ የሚያማክራቸው ሰው በእርግጥ ያስፈልጋል።
አሁን ባልከው ላይ ትንሽ ጠንከር አድርገን እንድናወራበት ያው ወጣት ገንዘብ የለውም ኤነርጂ ነው ያለው ይባላል በተለምዶ። አንዳንድ ወጣቶችም አሁን እቺን ደሞዜ ምን ባረጋት የት ትደርሳለች የሚሉ ብዙ ሰዎች አሉ ዙሪያችንም ማየውና ለነሱ ምን ትላቸዋለህ? የሚገርምሽ ነገር ስም ልጥራ እንዴ? ደቡብ አፍሪካ እዚህ ስራ የለም ብለው የሄዱ ወጣቶች እኔ ጓደኞቼም ስላሉ ማለት ነው ትንንሽ ነገር አዙረው ሀብት አፍርተዋል። እዚህ የማይሰሩትን ሰርተው እዛ ማለት ነው ያገኛሉ። አንዳንዶቹ ደግሞ እዚሁ በሀገራቸው ከትንሽ ነገር ተነስቶ ትልቅ ቦታ የደረሱ የሉም። ማስተርስ የያዙ ዲግሪያቸውን የያዙ እንደውም እኔ አንዴ ሰይፉ ፋንታሁን ሾው ላይ አይቻለሁኝ። ድንች ችብስ መንገድ ላይ ቆመን ሸጠን ነው አሁን እንደዚህ አይነት ነገር እየሰራን ያለ ነው። እድሉ አለ ምልሽ ብዙ ጊዜ አይሆንም አይሳካም የሚሉ ነገሮች ላይ ብዙ ጊዜ እንፈጃለን እንጂ ፖሲቢሊቲዎችን ማየት አለብን። ያንን ፖሲቢሊቲዎችን ደግሞ አይተን እሱን ለመሆን ዝቅ ያሉ ስራዎችን መስራት ካለብን እንኳ መስራት አለብን። የእውነት ማለት ነው። በተለይ በሀገራችን ብዙ ሰዎች ተለውጠው እናውቃለን። ወጥተው አሁን አንቺ ሚዲያ ላይ ብትጋብዣቸው እንደውም ጥሩ ይሆናል። ሰፈር ውስጥ ትንንሽ ነገር ከመስራት እኔ የማውቃቸው ሆቴል የከፈቱ ሰዎች አሉ። ከትንንሽ ከሻይ ቤት ከምን ተነስተው ከጫማ መድረክ ትልልቅ እንትን ላይ የደረሱ ሰዎች አሉ። በፊት ወታደር የነበሩ ከዛ መጥተው ተነስተው እንትን ያሉ እና አለማፋር መስሌ እንደውም ሄጄ ጎብኝቻለሁ። ከትልቅ ፖዚሽን ታች ወርደው ማለት ነው። እነሱ እንደውም ወጣት አይደሉም። ወጣት ቢሆኑ ከዛ አለ ስቲል አሁንም እሱን ስቶሪ በደንብ መንገር መቻል አለብን። ፖሲብል ነው ስቲል አሁንም እድል ስላለ ማለት ነው። እና ይሄ ትንሽ ነው ይሄ መነሻ እንደዚህ የምንላቸው ነገሮች የሉም። ሁልጊዜ ከትንሽ ነገር ነው የሚነሳው። መለስኩት ወይስ? ጥሩ ነው። እንደ ክርስቲያን ወጣቶች ስፔሻሊ ምን አይነት ማይንድሴት ሽፍት ያስፈልገናል ብለህ ታስባለህ? ጤነኛ ወይም ሄልዚ ፋይናንሻል ማይንድሴት የሚባለውስ ምን አይነት ነው? እኔ እንግዲህ ያው ተወልጄ ያደኩት መሰረተ ክርስቶስ ነው። ምንድነው መሰረታችን ጽኑ ነው እንላለን። ግን ደግሞ እንደ ፋይናንስ ተቋም እኔ አሁን ለወጣቶች በደንብ እነግራለሁ። በጣም ነው የምመክረው። ስልጠና እሰጣለሁኝ። ምድርን ቅድም ጀምሬልሽ ነበር ማስተዳደር አለብን አይደል እንዴ? ብዙ ተባዙ ምድርን ሙላት ብቻ ብሎ ግዟትም ይላል። አዎ በቃ ወጣቶች መግዛት መቻል አለባቸው። ምድር መጎሳቆል የለባትም፣ መቸገር የለባትም። ምድር ጻድቃን ሲገዙ ምድር ስለምታርፍ ማለት ነው። ወጣቶች እንዴት ነው ሲባል በተሰማራንበት ዘርፍ ተማሪ በደንብ ጎበዝ ተማሪ መሆን መቻል አለበት። ነጋዴ ጎበዝ ነጋዴ መሆን መቻል አለበት። በሁሉም ዘርፍ ማለት ነው። አንድ ነገር ብቻ አይደለም ሰዎችን ውጤታማ የሚያደርጋቸው ብዬ አስባለሁ። እና የአመለካከት ለውጥ ማምጣት አለብን። ይሄ ገንዘብን እንደ የኃጢአት ስር እንደሱ አድርገን የምናስባቸው ነገሮች እኔ ልክ አይደሉም ብዬ ነው የምናስበው። ምድርና ሞላዋ የኔ ነው ካለ በቃ ምድርና ሞላዋ ውስጥ ያለው ወርቁም ሀብቱ ሁሉ ነገር የእግዚአብሔር ነው፣ ግዙና አስተዳድሩ ከተባለ ወጣቶች ክርስቲያኖች መግዛት ማስተዳደር መቻል አለባቸው። ይሄ የአስተዳደሩን ቦታ ለሌሎች ስንሰጥ ነው ችግሩ የሚፈጠረው። መጽሐፍ ቅዱስ ላይ ከሆነ በጣም ኢንስፓየር የሚያደርጉኝ ታሪኮች አሉ። ላንሳ ደስ ይለኛል። ዮሴፍ በጣም ወደዋለሁ። የዮሴፍን ላይፍ በጣም ነው ኢንስፓየር የሚያደርገኝ። ግብፅ ውስጥ ማለት ነው። ግብፅን ያው የዓለም ተምሳሌት አይደለች እና ኮንፈርተብል ሆኖ አይደለም ተሽጦ ነው ለዛውም ወደ ግብፅ የሄደው። ከዛ ፖቲፋራ ቤት ምንድን ነበረ ስራው? ትንሽ የምንለው አይደለ? ግን በፖቲፋራ ቤት እግዚአብሔር ከዮሴፍ ጋር ነበረ ይላል። የሚሰራው ነገር በሙሉ ይከናወንለት ነበረ ይላል። ትንሽም ትሆን ምንም ትሆን ግን ወጣት ነበር አለ ዮሴፍ። ጥሩ ምሳሌ ነው። በቃ እግዚአብሔር ከሱ ጋር መኖሩን ብቻ እርግጠኛ ስለነበረ በቃ ይሰራል። በሱ ምክንያት የፖቲፋራ ቤትም ውስጡም ደጁም ዙሪያ ነገሩ በዮሴፍ መገኘት ማለት ነው። እና ለሌሎችም በረከት መሆን ይችላሉ ወጣቶች በደንብ። በጣም ኢንስፓየር የሚያደርገኝ ፓርት ጠቅላይ ሚኒስትር ሆኖ የተሾመበት ማለት ነው። ለምድር ረሃብ መፍትሄ የሆነበት። ወጣቶች በዚህ ልክ ነው መሆን ያለባቸው። አባታችን አብርሃምን እኮ ማሰብ እንችላለን። በጣም እኮ ፓወርፉል ነበረ እንዴ! ወደ ስንት ነው 318 የጦር አሰልጣኞች ነበሩት። ጀነራሎች ናቸው። አባቶቻችን በጣም ፓወርፉል ናቸው የእውነት ማለት ነው። በሙሉ እነ ኢዮብ ከምስራቅ ማለት አሁን እንደ ምስራቅ ኢትዮጵያ ምናምን አይደለም፣ ሰፊ ግዛት ነው።
በጣም እሱ ነበረ ትልቅ። በሀብትም እነሱ ነበሩ መሪዎች። እንደነሱ ናቸው እኮ የማይበደሩት የሚያበድሩት ማለት ነው፣ የእውነት ማለት ነው። እና መጽሐፍ ቅዱስ ላይ ያሉ ታሪኮቻችን አባቶቻችንን ስናይ የሄዱበት መንገድ አሁን የጠየቅሽኝን ጥያቄ ማይንድ ሺፍት ያስፈልጋል። እግዚአብሔር ከእነሱ ጋር ስለነበረ የሚይዙት ነገር በሙሉ ይከናወን ነበረ። ምድርን ይገዙ ነበር፣ ያስተዳድሩ ነበረ፣ የእውነት ማለት ነው። እኔ ለወጣቶችም እሱን ነው የምንለው። ኤክሰለንስ መምጣት አለበት እግዚአብሔር ቤት። እኔ አንዳንድ ጊዜ አሜሪካን ሀገር አሁን ያሉ አማካሪዎች የሚጽፉት መጽሐፍ አይተሽዋል? ፓስተሮች የሚጽፉት መጽሐፍ በጣም እኮ ይገራርመኛል። የእግዚአብሔር ቤት ነው ለችግር ምንድነው መልስ፣ ለብዙ ነገር መፍትሄ፣ ለምድር ለብዙ ነገር መልስ የሚሆነው እግዚአብሔር ቤት ያሉ ሰዎች ናቸው፣ ወጣቶች ናቸው ለችግሩ መፍትሄ ይዘው የሚመጡት። እና እኔ አንዳንድ ጊዜ አንዳንድ ነገሮችን እሰማለሁኝ እና በጣም ነው የማዝነው። በተለይ አፍሪካ ውስጥ እኔ አንድ እንትን እየሰማው ነበረ። ብዙ ጸሎት የሚጸልዩ የት ነው? አፍሪካ ውስጥ ነው አለ። ብዙ ቸርቾች ያሉት የት ነው? አፍሪካ ውስጥ ነው። ኢትዮጵያ ውስጥ ነው እያለ እናውራ። ብዙ ችግር ያለው ሲባል እዚሁ እኛው ጋር ነው። ለምንድን ነው ታዲያ ችግሩ ያልተቀረፈው ስንል፣ እውነት ነው ጸሎት የሚመልሰው መልስ አለ አደል? ስብከትም እንደዛው። ስብከት እኔና አንቺን ለጌታ ሕያው ቤተ መቅደስ ሆነ እንድንሰራ ያግዘናል እንጂ በስብከት አሁን እንደነዚህ አይነት ህንፃዎች ይታነጻሉ እያጥላለው አይደለም። በጣም አስፈላጊ። እኔ ታንጫለሁ፣ ተቀይራለሁ። ግን ማደጋችን በነገር ሁሉ መሆን መቻል አለበት። ወጣቶች በአንድ ነገር ብቻ አይደለም እድገታቸውን ኤክሴል ማድረግ ያለበት፣ በነገር ሁሉ መሆን መቻል አለበት። ስለዚህ የምናስቀረው ነገር የለም። ምድራዊ ዓለማዊ እያለን እሑድ እሑድን ብቻ ቀድሰን የምታደርጉትን ይላል ቆላስይስ ላይ ለሰው ሳይሆን ለጌታ እንደምታደርጉ በትጋት እንጂ መርሃ ግብሩን ለማሟላት አይደለም። ክርስቲያን እንደዛ ነው፣ በትጋት ነው ማድረግ ያለበት ብዬ አስባለሁ። እና ወጣቶች ምድርን መግዛት መቻል አለባቸው። ማስተዳደር የተሰጣቸውን ኃላፊነት በአግባቡ መወጣት አለባቸው። እንደዚህ ደግሞ ቤተክርስቲያን፣ እኛ አባቶች መንገዱን ማሳየት መቻል አለብን። ስለዚህ በጣም የአመለካከት ለውጥ ያስፈልገናል። ሌሎች ሀገራቶች እንዴት ነው ያደጉት ማየት መቻል አለብን። ኢትዮጵያ ውስጥ ስንት ሚሊዮን ወንጌል አማኝ ነው ያለው? 30 ሰሞኑን እንደዛ 30ውን እንያዝ ወይስ ደግሞ እንቀንሰው? 30 20 እንበል። እንደው የእስራኤል ትውልድ እስራኤል ላይ ያሉ ፖፑሌሽን ስንት ናቸው? 9 ሚሊዮን ናቸው። በሁለት እጥፍ ነው ከነሱ የምንበልጠው። 140 በላይ ሀገራቶች ህዝባቸው ራሱ 30 ሚሊዮን አይሞላም። ሀገር ነው ማለት ነው። ከዚህ ውስጥ ወጣቶችን ብናወጣ ኢትዮጵያን አይደለም አፍሪካን ለመቀየር ኢትዮጵያ ውስጥ ያሉ ቅዱሳን በቂ ናቸው። እግዚአብሔር በሰጠን ኪዳን ልክ ብንንቀሳቀስ ለሀገር አይደለም ለምድር መፍትሄ መሆን የምንችል ነን። ለመፍትሄ ማለት ነው። ልክ እንደ ዮሴፍ ሀገራት ሁሉ ተርበው ሲመጡ በቃ ወደ እግዚአብሔር ቤት ሰዎች መጥተው ያርፋሉ ማለት ነው። ቤተክርስቲያናችን ድሆች የሚጠለሉበትና ወንጌል የሚሰበክበት ልክ ውጭ ደስ ይለኛል። አንዳንድ ፊልም ላይ ሳይ የተራቡ ሰዎች መጥተው ነው እኮ የሚመገቡት። ለወንጌል ምቹ ነው። ማቴዎስ ወንጌል ላይ ሰብከት ጀመርኩ እንዴ? ማቴዎስ ወንጌል ላይ የተጻፈው ነገር በጣም ኢንስፓየር ያደርገኛል። ኢየሱስ ክርስቶስ ወደ ምድረ በዳ ሲሄድ ማለት ነው። ምድረ በዳ የማይመች ቦታ ነው። ብዙዎች ተከተሉት ይላል። ለምን እንደሄዱ ምድረ በዳ ሰው ተቸግሯል ማለት አይደል? ቀንበር አለ ማለት አይደለ? እና እያስተማረ ድውያቸውን እየፈወሰ እና ልክ ደቀ መዛሙርቱ እንደና እንዳንቺ ነው የሚያስቡት። እሺ እንደኔ ልበል አንቺ ነው ማካተትኩሽ። እየመሸ ስለሆነ በቃ አሰናብታቸው። ምንድነው ችግሩ? የሚበላ ነገር የለም፣ ማደሪያም የለም፣ የሚበላ ነገር የለም ሲሏቸው የመለሰው መልስ ሁልጊዜ እኔን ልቤን ይነካኛል። የሚበሉትንማ እናንተ ሰጧቸው እና ያንቺ ስራ ነው የኔ ስራ ነው። አሁን የጠየቅሽኝ ወጣቶች ስራ ነው። ለሚቀጥለው ጀኔሬሽን ጌታን የማያውቁ የተራቡትን ለመመገብ ምን ማድረግ አለብን? ጌታ ወይ አመላክተን የእውቀታችንን ከተጠቀምን በኋላ ደግሞ ሀፍቱ ቤተክርስቲያን ነች። ይሄ ኃላፊነት ስላለብን ማለት ነው። የሚበሉትን ሰጧቸው ብሎናል። ዝም ብለን ተርበው መጥተው ኢየሱስ ጌታ ነው ያድናል ብለን በማይክ ብቻ በደንብ ጮህን አይደለም ልካቸው። በቃ የሚበሉትን መስጠት መቻል አለብን። ለምድር መልስ መሆን መቻል አለብን። ዮሴፍ በዛ ምክንያት ነው እኮ ልቆ የተገኘው፣ በረሃቡ ዘመን ማለት ነው፣ በችግሩ ዘመን። ቤተክርስቲያን እንደዚህ አይነት መልስ መስጠት መቻል አለባት። ወጣቶች በዚህ ልክ ራሳቸውን
ማዘጋጀት መቻል አለባቸው። ትልልቅ ሰፋፊ እርሻ ኖሮን አይታይሽም? የተቸገሩትን በጽድቅ ስናግዝ ለምድር መልስ ስንሆን እኔ አንዳንድ ሱፐርማርኬት ትልልቅ ሱፐርማርኬቶች ገባና አያለው ተሰልፌ ገዛና የክርስቲያን ቢሆን እኮ ጸልየን የተፈወሰ ነገር ሰተናቸው እንዴት እንደሄደው እንደሚባረክላቸው የእውነት እኮ ነው። በብዙ ነገር ፌል አድርገናል። ባይዘው ምድር ግዙ አስተዳድሩ ተብለን ማስተዳደር ካልቻለን ሌላው ሲያስተዳድራትና ለቅሶና ዋይታ ሲፈጠር ቅር ሊልን አይገባም። ፖዚሽናችንን አሳልፈን ስለሰጠን ነው። የቁጥርም አይደለም ደግሞ ቅድም ነግሬሻለሁ። ፓኪስታን ውስጥ በነገራችን 2% ክርስቲያኖች አሉ። ስለነሱ አልነግርሽም። ገፍተሽ አንብቢ። 260 ሚሊዮን ህዝብ ያለበት ላይ 2% ክርስቲያኖች ለምድር በእውነት ብርሃን ናቸው፣ ጨው ናቸው፣ በረከት ናቸው፣ ይጠቅማሉ። አሁን ኢትዮጵያ ውስጥ ያለው ወንጌል አማኝ በእውነት ለኢትዮጵያ ይጠቅማል? አይጠቅምም አይደለም። ግን የእውነት ብናስብ መንግስት ፊት ለፊት ቦታ ይሰጠናል። ወንበር እዚህ ጋር ከአንዳንድ ከግለሰቦች በላይ ይሄ ትልቅ ፖፑሌሽን ለምድር በረከት ሆኗል፣ ጨው ሆኗል። ቸርቾቻችን ለአካባቢያቸው በረከት ናቸው። በጣም ነው የሚወዱን ወይስ ድምፁን ቀንሱልን ነው የሚሉን? የእውነት ማለት ነው። እንፈለጋለን፣ እንጠቅማለን። ወጣቶች ይሄ ሊቆጫቸው ይገባል። እኛ እንኳን ያው እድሜያችንም ሄደ ስለሆነ This is GCG እርሱም የሚፈልግ ትውልድ። ባሳለፍነው ጊዜ አብረን አንድ ቦታ ተገኝተን ነበር ስልጠና ላይ እና አይተሃል። ሁለት ነገሮች ሲነሱ አይቻለሁ። ወጣቶቹ በቃ መተጋገዝ ያለ አይደለ፣ እርስ በርስ አንዱ ቢዝነስ ሲከፍት እሱ ማበረታታት በተለኛ ክርስቲያኖች ጋር በጣም የሚጎድል ነገር ነው። ወጣቶችን አለማሳተፍ፣ ቅድምም ስታነሳው ነበር፣ አለመምከር፣ አንድን ሰው ይዞ አለመነሳት የሚታይ ነበር። በዛኛው ሳይድ ደግሞ እኛ መቼም ቢብለን ነው። እነሱ ኢንቴግሪቲ ያጥተዋል። ወጣቶች ታማኞች አይደሉም፣ ሰነፎች ናቸው። እንደዚህ አይነት ነገር ሲነሳ አይተናል። ስለዚህ እስቲ ትንሽ ብትለን ደስ ይለኛል። ችግሩን ካነሳን ያው ችግር አለ፣ ግን በድፍረት አሁን መቀየር መቻል አለበት። ማለት ይሄ አመለካከታችን መቀየር መቻል አለበት ብዬ እኔ እንደ አንድ ግለሰብ እንትን አደርጋለሁ። እኔ ስልጠና ስሰጥ ይነሳል። እኔ ከክርስቲያን ጋራ ከጴንጤ ጋር ልበለው ከምሰራ ሌሎቹ ጋር እንዴት ዲሲፕሊንድ ናቸው ጥሩ ነው ይላሉ። እውነት ስለሆነ በቃ በደንብ መነጋገር ስላለብን ማለት ነው። ሌሎቹ ሚዲያ ላይ ቢሰሙትም ችግር ስለሌለብን ችግራችን ስለሆነ መፈታት መቻል ስላለበት ማለት ነው። አንድ ኮሚኒቲ ሊያድግ የሚችለው እርስ በርስ ሲያያዝ አይደል? እርስ በርስ ሲረዳዳ ሲተጋገዝ፣ እንደሱ ሲሆን ኮሚኒቲው ማህበረሰቡ ያድጋል። ጂዊሽ ኮሚኒቲ በያሉ አሁን እስራኤል ላይ ብትሄጂ ምንድነው አሜሪካን ሀገር በጣም ተጽዕኖ ፈጣሪዎች ናቸው ጂዊሽ። $1 ውዜን ጂዊሽ ኮሚኒቲ ነው። ከአቅም በላይ ካልሆነ በስተቀረ እርስ በርስ በጣም ነው። ድሃ በመካከላቸው የለም። ኦልሞስት እርስ በርስ በጣም የተያያዙ ናቸው። በጣም ልጆቻቸውን የሚያሳድጉበት ፕሪንሲፕል ዲሲፕሊን አላቸው። አርባርብን እንዴት አድርገው ገብተው ወጣቶቹ ሊያነቡ ይችላሉ። ቤተሰብም ቢያነብ ደግሞ ጥሩ ነው። ልጆቻችንን በዛ መልክ ማሳደግ ስላለብን ማለት ነው። ግን እርስ በርስ ካልተያዘን በነገራችን ላይ ከባድ ነው። እኔ ያንቺ ደህንነት ያንቺ ፋይናንሻል እንቅስቃሴ ሊያሳስበኝ ይገባል። ያንቺን ፕሮዳክት እኔ መግዛት መቻል አለብኝ። እርስ በርስ መደጋገፍ ስላለብን ማለት ነው። እና ይሄ ዲሲፕሊን መምጣት አለበት። ብዙ ቦታ ላይ ያነሳሉ። እኔ ከእህት እንትና ከወገን ድምገሌ ጋር አብረን መነገድ በጣም ይላሉ። ይሄ እኔ ልክ ሊሆንም ላልሆንም እችላለሁ፣ ግን ውድቀት ነው። ይሄ መቀየር መቻል አለበት። አባቶች እኔ እኮ መጽሐፍ ቅዱስ ላይ እኮ በጣም የሚገራርሙ ፓወርፉል የሆኑ መሪዎችና አባቶች ናቸው ያሉን። የእነሱን ላይፍ ፕሪንሲፕል እኛ ለምን ኮፒ ማድረግ አንችልም? የእውነት ማለት ነው። እና እኔ ብዙ ስራ ይጠብቀናል። ቤተክርስቲያን መሪዎቻችን ብዙ ስራ ይጠብቃቸዋል። ቤተክርስቲያን ለሚቀጥለው ትውልድ መስራት መቻል አለባት። የምናስረክበውን ነገር ማዘጋጀት መቻል አለብን። ወጣቶች ማገዝ አለብን። በጣም መታገዝ አለባቸው። ተስፋ ሊቆርጡ ይችላሉ። በሂደት ውስጥ የሚጠፋ ነገር ይኖራል። እኔ ይጥፋ ነው የምለው። ከ10 3 ተሳክቶልን 3 ወጣቶች ራሳቸውን ከቻሉና ከቆሙ እኮ ትልቅ ነው። የሆነ ትውልድ እኮ ነው ያቆምነው። ከዛ ደግሞ እነዚህ ላይ ተስፋ ባለመቁረጥ መስራት መቻል አለብን። እኛም እኮ ጌታ በብዙ ትዕግስትና ምሕረት
ነው እኮ እዚህ የደረስነው የእውነት ማለት ነው። እና እኔ ልጆቼን ሲያጠፉም ቢሆን ልጆቼ ስለሆኑ እየታገዝኩ እየመከርኩ ነው። እኔም እንዳልኩሽ ነው የብዙ ሰዎች አሻራ አለብኝ። እነሱ ናቸው እዚህ እንድደርስ ምክንያት የሆኑት ማለት ነው። እና እኛም አሁንም ተስፋ መቁረጥ የለብንም። ወጣቶች መታገዝ አለባቸው፣ መመከር መቻል አለባቸው። ፋይናንሻሊም የአንዳንዱ ጥያቄ እውነት ለመናገር እዛው ቸርች ውስጥ ያለ አንድ ሰው መልስ ሊሆን ይችላል። ትንሽ ነገር መነሻ ያጠፋሉ፣ ሊያጠፉ ይችላሉ፣ ሊከስሩ ይችላሉ። ኢንከሬጅ ማድረግ አለብን። በቃ አንድ ቀን ይነሳሉ። እና እኔ ያው እንግዲህ ቸርቾች መሪዎች ምናምን ስል ይቅርታ ይደረግልኝ የግሌን ሀሳብ ነው። ሂደቱ ላይ በጣም ቻሌንጅ ይኖራል፣ ግን ደግሞ ውጤቱ በጣም ደስ የሚል ነው። ትውልድ ላይ ነው የሚሰራው። እንደ ክርስቲያን ደግሞ አባቶቻችን ዋጋ የከፈሉት አከፋፈል ለየት ያለ ነው። ነፍሳቸውን፣ አጥንታቸውን፣ ብዙ ነገሮቻቸውን እንሰማለን። አንዳንድ ቸርቾች የተገነቡት በብዙ አባቶች እንባ ደም ነው። አሁን ደግሞ ከዛ የተሻለ ነገር ላይ ያለ ነው። የሚቀጥለው ትውልድ ደግሞ ከኛ የሚጠብቀው የሚቀበለው ነገር አለ። ስለዚህ ማመቻቸት አለብን፣ ኃላፊነት ስላለብን ማለት ነው። እኔ ደስ የሚለኝ የእግዚአብሔር ቃል አለ። ንጉሥ ዳዊት በቃ ለእግዚአብሔር እኔ ተመቸና በተደላደለ ቤት እየኖርኩ እንዴት ምናምን ብሎ ተነሳ በጥሩ ሀሳብ። አይ ቤቴን አንተ አትሰራውም አለው። ነው እኮ አይ በቃ አንተ አትሰራም ተብያለሁ። ስለዚህ እኔ አላለም። ልጁ ሰለሞን ሲሰራ እንዳይቸገር አስፈላጊውን ግብዓት ያሰባስብ ነበር፣ የሚያስፈልገው ነገር እንዳይቸገር ማለት ነው። በቃ የሚቀጥለው ጄኔሬሽን ወንጌልን የሚያስቀጥልበት ብዙ ነገሮችን አሁን እኛ ማስተባሰብ መቻል አለብን፣ ማከማቸት፣ ትልልቅ ተቋም ማቋቋም መቻል አለብን። እና እኔ ቸርች ውስጥ አንድ የአገልግሎት ዘርፍ መሆን መቻል አለበት። ይህ ሁለንተናዊ እድገት ማደግ በነገር ሁሉ እስከሚገለጥ ድረስ ተስፋ ሳንቆርጥ የምንይዝበት የምንደግፍበት ማለት ነው። እርስ በርስ መደጋገፍ ካልቸሩን ማምጣት። የትኛውም ኮሚኒቲ እርስ በርስ የሚደጋገፍ ኮሚኒቲ ለማደግ ቅርብ ነው፣ ያድጋልም። እና ኃላፊነት አለብን። እያንዳንዳቸውን በሁሉም ነገር ማለታቸውን ማየት መቻል አለበት። በትምህርት በደንብ መተጋገዝ፣ በፖለቲካ መሆን መቻል አለበት። ሁሉን ዘርፍ ላይ መተጋገዝ አለብን። ደግሞ ሰዎቹ አሉ እኮ እዛ ቸርች ውስጥ ተራ ምዕመን ናቸው እንጂ ማለት ነው። አንዳንድ ቦታ ሲሄድ እሳቸው ፕሮፌሰር ናቸው፣ እሳቸው እንደዚህ ናቸው ይባልና ግን የኔ ፕሮፌሰርነት እግዚአብሔር መንግስት ላይ እና ለትውልድ ካልጠቀመ ለእኔ ብቻ ምን ያደርግልኛል? ብቻዬን ግዝፍ ብዬ ምንም ትርጉም የለው። እግዚአብሔር ከባረከኝ፣ እግዚአብሔር ምድርና ሞላዋ ላይ ያለውን በረከት ሰጥቶኝ አስተዳደር ካለኝና በኃላፊነት ከሰጠኝ ለትውልዱ ነው እኮ። አብርሃምን ትውልድን ዘር ማንዘርን እባርካለሁ ብሎ በጣም ጨጭስ ባረጀበት ጊዜ አይደል እንዴ? እና ምኑ ነው ለአብርሃም? እግዚአብሔር ትውልድን ነው የሚያየው። ለትውልድ በጣም መስራት መቻል አለብን። እሱ ላይ በጣም ዊክ ነን። በተለይ ከፋይናንስ ጋር እንደ ኃጢአት ይዘነው ማለት ነው። እኛ በእኛ ጊዜ እንደምንም ተፍጨርጭረን የሆነ ነገር ላይ ደርሰናል። አሁን ትውልዱ እንዲፍጨረጨር አንተው። በብዙ ሱስ ውስጥ የገቡ ወጣቶች አሉ። ብዙ ደስ የማይሉ ነገሮች ላይ እናወራለን፣ እንጸልያለን። ከጸሎት ባለፈ እገዛ ይፈልጋሉ። እኔ ፋብሪካ ካለኝ የሆነ ነገር ካለ እኮ ዲሲፕሊን እስከመጣ ድረስ የሆነ አለን እኮ ማድረግ የምንችላቸው ነገሮች ናቸው። ብናግዛቸው፣ ቢታገዙ። ቸርች ይህንን በዓላማ ይዛ ማለት ነው በዚህ ዓመት 10 ወጣቶችን ማስታጠቅ እና ማብቃት። የቴክኒክ ያሁን እንደውም ኤሌክትሪክ መኪና ምናምን አሁን እየበዛ አይደለም፣ ሰልጥነው የራሳቸውን የሆነ ነገር እነሱ ሲችሉ፣ እነዚህ ደግሞ ያው እንዳልኩሽ ነው ትውልድን ነው። የእነዚህ ቤተሰቦች በቃ ከሆነ ከድህነት አረንቋ የወጡ ናቸውና ድህነትን ማስተላለፍ የለብንም፣ ማሻገር የለብንም። አባቶቻችን ፓወርፉል ናቸው፣ ሀብታም ነበሩ፣ በጣም የሚገርሙ ናቸው። ማስቀጠል መቻል አለብን። ቅድም የጠቀሽው ምንድን ነበር? ታበድራለህ እንጂ አትበደርም። ማበደር አለብን፣ መስጠት መቻል አለብን። ያ በጣም ደስ ይላል። አንድ የመጨረሻ ጥያቄ ላንሳና እንጨርሳለን። ማቴዎስ 6 ላይ ያው ለሁለት ጌቶች መገዛት አትችሉም፣ ለገንዘብ ለጌታ ብሏል። እና እንደ ክርስቲያን ወጣቶች ገንዘብ ጣዖት ሲሆንብን ወይም ጌታ ሲሆንብን እንዴት ነው ማወቅ ያለብን?
ግን ለገንዘብስ ምን አይነት ቦታ ነው መስጠት ያለብን? ትክክለኛው ቦታ የትኛው ነው ብለህ ታስባለህ? ጥሩ ጥያቄ። እንግዲህ እኔ አዲስ ነገር የለም። መጽሐፍ ቅዱስ የነገረንን ነገር ነው አሁንም የጠየቅሽኝ። በዚህ ጉዳይ ላይ ኢየሱስ ክርስቶስ ራሱ ተፈትኗል። ብዙ ቅዱሳን ተፈትነዋል። አሁንም ፈተናው አለ። እሱን የምናይበትና ቅድም ነግሬሻለሁ፣ በውስጣችን እግዚአብሔር እንዴት ነው አሁን በማዕከላችን እንዳለ ፊል እያደረግን ነው ወይ የምናደርገው ነገር ማንኛውም ነገር እና መጽሐፍ ቅዱስ ላይ በገንዘብ የወደቁ ሰዎች በእውነት መጨረሻቸው ምን ሆነ? እንደው ጥሩ ነገር ላይ የደረሱ ሰዎች አሉ። ከዛም የምንወስደው ሌሰን አለ። ከባድ ነው። ግን ደግሞ በቃ ዲሲፕሊን ደግሞ ክርስቲያን በቃ በዲሲፕሊን ነው መኖር ያለበት። ዘርፎም ሰርቆም ምንም ብሎም አጭበርብሮም ገንዘብ በጣም ከባድ ነው። በጣም እኔ አሁን እንዲህ ስናገረው ቀላል ሊመስል ይችላል፣ ግን ከባድ ነው። እንደ ክርስቲያን ለወጣቱ፣ ለሁሉም፣ ለእኔም የሆነ ፕሪንሲፕል ምንድን ነው? እኔ አሁን ይሁዳ አያሳዝንሽም? ይህ ሐዋርያው ማለት ነው። በጣም አንዳንዶች ከጌታ ስር ሆኖ እያገለገሉ ነው። 3 ዓመት ሙሉ ፈውሱን ሲተርኩ አብረው ሲወጣ እየወረደ ምን እያለ ማለት ነው። ግን ክፉ ሀሳብ ነው የገባበትና ሐዋርያው በሐዋርያነት ጸጋ የተመረጠና የተቀባው ሰውዬ መጨረሻ ምንድን ነው የተባለው? ሌባ። አይከብድም? በሱና በመቅደላዊት ማርያም መካከል ያለው ነገር ምንድን ነው? ያቺ በጣም ትገርማለች እኮ። የግሏ ታሪክ እኮ በጣም ኢንስፓየር የሚያደርግ አይደለም፣ ግን ደግሞ መጨረሻዋ እንዴት ደስ እንደሚል ማለት ነው። እድል የሚባል ነገር ለምጻሙ ቤት ስምዖን ቤት ነው። አዎ ኢየሱስ ክርስቶስ ገብቶ ቁጭ ብሎ በአይሁድ ልማድ እንግዳ ቤት ሲገባ እግሩን ምናምን ውሃ እንደዛ ነገር ያው ይያዛል ብዬ ነው። በታሪክ ደስ ይለኛል መመለስ የትሩ ፎልስ ምናምን ያው እና 300 ዲናር የአንድ ሰው የዓመት በጀት አይደለ? ይሁዳ ደግሞ በጣም የተሰናከለበት 30 ዲናር ቦታ ገዛበት አይደለ? እንደዛ ነገር የተረፈም ነበር መሰለኝ የበተነው። 300 ዲናር እና 30 ዲናር ማለት ልዩነቱ በጣም ትልቅ ነው። እና ያንን ወርዝ የሚያደርግ ነገር ውድ ለሆነው ነገር ለጌታዋን የሰዋቸው። ውድ የሆነው ነገር ምን እንደሆነ ሰዎች ከገባቸው የገንዘቡ መብዛት ማነስ ምናምን አይደለም። በጌታ እግር ስር ነው የሚሰዉት ማለት ነው። ጌታ ይሆንባቸው። ለምን? በቃ የገባቸው ነገር ስላለ ማለት ነው። እኔ ሁልጊዜ እንደ ክርስቲያን ጠይቃለሁ፣ ምን ያክል ገብቶናል ጌታ? ምን ያክል እያየነው ነው? እንቅስቃሴያችን እያንዳንዱ የምናደርገውን ነገር የምናደርገው እሱ በጣም ወሳኝነት ነገር አለው። 2 ጌታ ትክክል ነው። እንደውም ከሴጣን በላይ ነው ገንዘብ። ሴጣን ፓወርለስ ነው። ስለዚህ ምን ያክል ራሳችንን ለዚህኛው ጌታ አስገዝተናል? የትኛው ይበልጥብናል? ዳንኤል ቅድም እንዳልኩሽ ነው፣ አልሰግድም። ኢየሱስ ክርስቶስም ተጠይቆ የለ ያኔ በራበው ጊዜ ያው በዚህ ዓለም በሚብረጫልጨው ነገር በክብር በሁሉም መጽሐፍ ቅዱስ ውስጥ ያሉ ነገሮች ናቸው አሁን የምንፈተነው። ግን እግዚአብሔርን በምናውቅበት ልክ ነው እነዚህ ነገሮች የምንነቃቸው። እኔ ለወጣቶችም እመክራለሁ የእውነት ማለት ነው። ዳዊት በዘመኑ የእግዚአብሔርን ሀሳብ አገልግሎ አንቀላፋ። ከዛ ስማችንን እየጨመርን ግን በዘመናችን ምንድን ነው የሚያደርገው? እንደ አይደል እኔ በዘመኔ ማለት ዳዊት በዘመኑ እረኛም እያለ እግዚአብሔርን ሀሳብ ነበር የሚያገለግለው። ሸፍቶም ራሱ ከሳውል አምልጦ ጫካ ገብቶም ማለት ነው የእግዚአብሔርን ሀሳብ ነበር የሚያገለግለው። ከብዙዎች የሚለየው እሱ ላይ ነው። ሳውልን እንደውም ወገቡን ሊፈትሽ ምናምን አግኝቶት እኮ ከጎኑ የነበሩ ጋሻ ጃግሬዎች መጽሐፍ ቅዱስ ላይ ትዝ ይልሃል፣ አሳልፎ ይሰጥሃል ምናምን ተብሏል። በቃ አሁን አንገቱን ቁረጠው ምናምን ሲባል አይ እሱ የልብሱን ጨርፍ እንኳን ዘርፏን ስለቆረጠ የተጸጸተበት ማለት ነው። በዘመናችን የግላችንን የራሳችንን እንደዚህ አሁን የገንዘብ የሰይጣንን ሀሳብ ብዙ ሀሳብ ማስተናገድ እንችላለን። መጨረሻቸው ግን ልክ አይደለም፣ ይበላሻል። ማን ነው ይሁዳ መጨረሻው ምንድን ነው? ጸጸት፣ እድሜ ልኩን ማለት ነው። በቃ ራሱን ከጠፋ ድረስ ያደረሰው ነገር
ክፉ ሐሳብን ማስተናገዱ ነው። ማንም ከእግዚአብሔር መንገድ በተሳሳተ መንገድ ሄዶ መጨረሻው ያምራል ብዬ አላስብም። በቃ በዘመናችን የእግዚአብሔርን ሐሳብ ብዙ ሐሳቦች ይኖራሉ። ዳዊት ንጉሥ ሆኖ ራሱ ባይዘው ያልቀየረው ነገር ውጤት ሰክሰስ ያልቀየረበት ነገር አይደል? በእግዚአብሔር ፊት ሚልኮል እስከምትነቀው ድረስ እኔ ምን ቸገረኛል የእውነት ማለት ነውና ወደ ገንዘብ ልመለስና ማለት ነው። ጌታ የሚሆንባቸው ሰዎች አሉ። የእውነት ጌታ የማይሆንባቸው ሰዎች አሉ። ጌታ የማይሆንባቸው በጌታቸው ራሳቸው ላይ ጌታ ትክክለኛውን ጌታ የሾሙ ሰዎች ናቸው። ምንም የማይሞቃቸው የማይበርዳቸው። ስቲዋርድሺፕ የሚባል ነገር አለ አይደል? ባላደራ ይሄ ገንዘቡም ምንድን ነው የምታደርጉልኝ? ሁሉ ነገሩ እኮ የኔ ነው ይላል እኮ አይደል እንዴ? ምንም አናደርግለትም። ታማኝነት በጣም ሐናንያና ሰጲራ ናቸው። እነሱም ራሳቸው ያሳዝኑም። ባይዘዌ ግን እኮ መሬታቸውን ሸጠው እኮ ግማሹን ሰጥተዋል። አንዳንድ እኔም እንደዛ አሁን ዘመናችን ላይ ያለን እኮ ክርስቲያኖች ተመሳሳይ ነገር አብላጫ የሚባለውን ከምንም እኮ ሰጥተዋል። ግን ውስጣቸው የነበረውን ነገር ልክ ከሌሎች ሁሉ ነገር አመጣን ለማለት አይደል? ገንዘብ ከባድ ነገር ነው። እኔ ለወጣቶች አደራ እላቸዋለሁ። እድሜያቸው ከፍ ይላል፣ ግን በዘመናቸው የእግዚአብሔርን ሐሳብ ካገለገሉ ነው እግዚአብሔር እንደ ልቤ የሚላቸው። የእውነት ማለት ነው። የሚዘራ ዘር በሙሉ ይታጨዳል። መልካም ዘር ከተዘራ ይታጨዳል፣ ክፉ ዘርም ከተዘራ ይታጨዳል። አይደል እንዴ? ስንዴ ዘርተሽ መቼም የምጠብቂው ሌላ ነገር አይደለም አይደለ? ሰዎች ጽድቅን ዘርተው ሌላ ነገር መቼም አይሆንም የሚታጨደው አይደል እንዴ? ክፉ ዘር ዘርተው ግን መልካም ነገር መጠበቅ አይችሉም። እኔ እንግዲህ እድሜ ለመምከር ከበቃ የእውነት ማለት ነው እግዚአብሔር በዘመናችን ያስቀምጠልን በረከት አለ። በእውነት ለእኛ የሆነው አናበላሸው፣ አንቀላቅለው፣ አንበርዘው። የተሻለ ነገር ነው። ለእናንተ ማስባትን ሐሳብ እኮ ይላል አይደለም? መልካም እንጂ የሰላም ሐሳብ እንጂ ክፉ አይደለም። ስለዚህ ለምን በገዛቻችን ወደ ክፉ እንሄዳለን? ወደማይረባ ነገር እንሄዳለን። እና እኔ ወጣቶች ገንዘብን መግዛት አለባቸው፣ ማስተዳደር መቻል አለባቸው፣ የበላይ መሆን አለባቸው ብዬ እላለሁ። ከዚህ ውጭ ሌላ እንግዲህ ምን ልል እችላለሁ? በተለይ ባለአደራ መሆናችን እንድናስብ ያልከው ትልቅ ነገር ነው ብዬ አስባለሁ። በመጨረሻ ምናልባት እኔ ያልጠየቅኩም ጥያቄ ካለ ለወጣቶች፣ አሁን ይህንን ቪዲዮ ለሚሰሙ ወጣቶች ማስተላለፍ የምፈልገው መልዕክት ካለ ድሎ ልስጥ። ድሮ እኔ ወጣት ሆኜ ጠይቄ የነበረውን ነገር አንዳንድ የተተውኩ ይመስለኝ ነበር፣ ምጠቀም አይመስለኝም ነበረ። አሁን የራሴ እንደዚህ ነገር ይኖረኝ ነበር። አሁን የተምሬ ትምህርት ጨርሼ ምናምን የእውነት እኔ ይሉን አላቅም። እንግዲህ ግን የወጣት ሆኜ ይል ነበረ። ስራ ኖሮኝ ቤተሰብ ኖሮኝ ምናምን ግን በቃ ይደረሳል። የእውነት ማለት ነው። ተስፋ መቁረጥ አያስፈልግም። ብዙዎቻችን ትክክለኛም የተነሳንበትን ለሰዎች ሼር ስናረጋቸው ትክክለኛ መፍትሄ ይበረታታሉ ወጣቶች። እና እኔ እንደውም 8ኛ ክፍል አስተማሪ አባባሉን ራሱ ከሱን የወሰድኩት፣ አንተ እንደው ሚኒስትሪን ካለፍ ከምላሴ እንደው ጸጉሪ ነጭ ዳኒ ከምላሴ ጸጉሪ ነጭ አንተ አሁን ሰው ትሆናለህ ይሉኝ ነበረ። አሁን ሰው ሆኜ ባንክ ገብቼ ቆሜ ሳስተናግዳቸው በእውነት ማለት ነው አይገርምም? ይሄ እንትና ልጅ አይደል የእንትና ልጅ ሃይስኩል ላይ ተገብቼ እኔ በቃ እግዚአብሔር ቀየረኝ። የእውነት ማለት ነው። እና ይቀየራል። የሚያስቸግር ከሆነ እኮ በአስቸጋሪነቱ አይቀጥልም፣ ይቀየራል አይደለም? ፐርፐዛችን የተፈጠርንበትን ዓላማ ላይ እኔ እናቴ በጣም ትጸልይ ስለነበረ ረድቶኛል። ወጣቶች ይቀየራሉ፣ ይለወጣሉ፣ ጠቃሚ ትውልድ ይሆናሉ። ልቡ ሊኖር ያስፈልጋል። እና እውነትን አሁን እኔ እኮ ምስክር ነኝ። የት ይደርስ አሁን እሱ ምናምን ተብዬ ማለት ነው። እና ሁሉም ነገር ያልፋል። ግን ሁልጊዜ እኔ እንደ ዮሴፍ እመክራቸዋለሁ። ሪሊ እግዚአብሔር ከኔ ጋር አለ ወይ አይደለ? እግዚአብሔር በቃ ከዮሴፍ ጋር ነበረ። እግዚአብሔር ከዮሴፍ ጋር እንዲኖረው እየነበረ እግዚአብሔርን እንዲኖር ሁለናው እንዲኖር በቃ የዮሴፍ እኮ ማንነት ነው የተወደደ የሆነበት ምክንያት። እና እኔ ሁሉ ወጣቶች እመክራለሁ፣ ጊዜያቸውን እግዚአብሔር ቤት ኢንቨስት ያድርጉ። እግዚአብሔር ቃል ጊዜ ይስጡ። ቢደክሙም ቢሰለቻቸውም ቸርች ምቶ ከሌላ ቦታ ከመሄድ ጉልበታቸውን ጌታ ቤት ያንበርክኩ። እሱ ላይ ኢንቨስት ያደርጉ። ሪተርኑ ትልቅ ነው። ስለ ኢንቨስትመንት ቅድም ስለ ገንዘብ አለ ያወራ ነው። አሁን ስለ ጊዜ እናወራለን። በቃ እግዚአብሔር ቤት ኢንቨስት የተደረገ የትም አይባከንም።
በእውነት እግዚአብሔር ይረዳል፣ እግዚአብሔር ያግዛል፣ እግዚአብሔር ይቀይራል። እኔ ምክንያት ስለሆንኩኝ ግን ደግሞ እግዚአብሔር ከነሱ ጋር መሆኑን ማረጋገጥ መቻል አለባቸው። ዮሴፍ ሲጣልም እግዚአብሔር ከሱ ጋር ነበረ። ከፍታና ይሄ ያለውን ነገር አይደለም፣ በዝቅታም በመጣልም ኢቭን ግብፅ ባሪያ ተደርጎ ሲሸጥ አይደል እንዴ በግዞት ቤት ምናምን። አሁን እሱ ታሪክ ምን ኢንስፓየር ያደርጋል? ፕሮሰሱ እኮ ኢንስፓየር አያደርግም። እግዚአብሔር ግን መጨረሻ ሲባርክና ከፍታው ላይ ነው። ብዙ ሰዎች እሱን ነው ከጀርባ ግን የሄደበት መንገድ አለ። ወጣቶች አሁን ኮምፎርተብል ላይሆኑ ይችላሉ፣ ውጣ ውረድ ውስጥ ሊሆኑ ይችላሉ፣ በብዙ ለቅሶ ውስጥ ሊሆኑ ይችላሉ። አንዳንድ ጊዜ ብንሄድ ይሻላል የሚል ነገር አነባለሁ። አይሻልም፣ በእውነት አይሻልም። የተሻለ ነገር ስላለ ማለት ነው። ተስፋ እንዳይቆርጡ እመክራቸዋለሁ። ቴንኪዩ በጣም ዳኒ። በጣም ብዙ ነገር እንደተማርን ወጣቶች በጣም እርግጠኛ ነኝ። ከመለያየታችን በፊት ግን የወጣቶች ፕሮግራም ስለሆነ ጂሲጂ ፋን ኩዌስችኖች አሉኝ። ምርጫ ነው ግን ይሄ እዚህ ልጠይቅ። ዳኒ ዘማሪም ነበር፣ ሙዚቃም በመጫወት ታገለግላለህ እና ከመዘመርና ሙዚቃ መሳሪያ ከመጫወት አንዱን ምረጥ ብትባል የሱን ትመርጣለህ? መዘመር። የእውነት የራስ መዝሙሮች አሉ እንዴ? ጽፈህ ታውቃለህ? ይገርምሻል። ይህ ሳልጠይቅ ብዬ እኮ ነው። ተጽፈው በእውነት አስቀምጫቸዋለሁ። ምናልባት ልጆቼ ይዘምሩት ይሆናል፣ ግን በጣም ቆይቷል። አንዳንዶቹን ዜማዎቹንም ግጥሙንም ረስቻቸዋለሁ፣ ግን የእውነት አሉ። ስለዚህ አይ ራስህን ብዘምረው መዘመር ወዳለው እኔ የእውነት አይ በቅርቡ ይወጣሉ ብለን ተስፋ እናደርጋለን። እሺ ዝግ ያሉ መዝሙሮች ወይስ ፈጣን መዝሙሮች? ብዙ ጊዜ የሚሰማው ዝግ ያሉ መዝሙሮች፣ በጣም ዝግ ያሉ መዝሙሮች። እውነት ደስ ይላል። እሺ መጽሐፍ ቅዱስ በሃርድ ኮፒ ወይስ ሶፍት ኮፒ የምታነብ? ሶፍት ኮፒ ነው የማነባው አሁን። ድሮ ሃርድ ኮፒ ነው፣ አሁን ግን ሶፍት ኮፒ ነው። ሞባይል እዚህ። እሺ ብሉይ ኪዳን ወይስ አዲስ ኪዳን? ብዙ ጊዜ ራስን ስታነብ የምታገኘው? አዲስ ኪዳን። አዲስ ኪዳን። እሺ ዲቮሽን ታይም ጠዋት ወይስ ማታ? በእግዚአብሔር ፊት ነው ነግርሽ አይደል? ወጣቶችም እንዳይቀየሙኝ፣ እኔ እንደዚህ ሬጉላር የምለው ጊዜ የለኝ። የእውነት እየነዳው ጸልያለሁ የሆነ ክፍት ቦታ ሳገኝ እንጂ አሁን ጠዋትም ማታም ተንበርክኬ ምናምን በቃ አይደል፣ እንደዛ አይነት ሰው አይደለሁም። ከዚህ ያው በተገኘው ግን ይሄ ጥሩ ነው እያልኩ አይደለም፣ ሌሎቹን አበረታታለሁ። ግን እኔ እንደዛ ነኝ። በቃ እግዚአብሔር ስለሚያገኝ በጣም ነው የምጸልየው ምናምን ነገር አልልሽም። ጸሎት ተንበርክኬ የምጸልይበት ጊዜ አለ፣ እየነዳው ቢሮ ውስጥ ጊዜ ሳገኝ ባገኘሁት አጋጣሚ አነባለሁ። እንደዛ ቤተክርስቲያን ከፊት የሚቀመጡት ነው ወይስ ከኋላ? ከኋላ ነው ወይስ መሀል? ረጃጅሞች ከኋላ እንዳንሽ። ለነገሩ እውነት ነው። ዳኒ ከፊት ተቀምጠ ረጅም ዓመት ኪቦርድ ይዤ መድረክ ላይ ነበርኩኝ እና ከኋላ ሆኖ ማምለክ በጣም ነበረ የሚያምረኝ የእውነት። ከዛ ደግሞ እኔ ሙዚቀኛ በሆንም በጣም ሳውንድ በመጠኑ ሲሆን ደስ ይለኛል ፊት አካባቢ አንዳንድ ጊዜ እና ከኋላ መርጣለሁ። እሺ ገርማል። እሺ ዝግ ብሎ የሚያመልኩት ነው ወይስ እየዘለሉ ያሸበሸቡ ተንቀሳቀሱ የሚያመልኩት ነው? የዘለልኩበት ጊዜ አለ ማለት በጣም ሁል ጊዜ ግን አይደለም። እንደሱ ቦታም አለው ስትነኪ ረጋ ያለ ነገር ግን ሁል ጊዜ ይመቸኛል። እንደውም አዳማ ነበርኩኝ 4 ዓመት እዛ ሰርቻለሁ። እዛቻችን እንደውም ዝግ ያለ መዝሙር ያስለመድኩት እኔ ነኝ። ቃሉቱ ራሱ የሚባለው ነገር ሊገባን ይገባል። አሁን ሪትሙ ፈጥኖ መተንፈስ ከሚያቀርብ ድረስ እንትን ሲል እኔ የእውነት ይደክመኛል። ቃላቶቹን ኢንተርናላይዝ እያደረጋን በደንብ ገብቶን ከአንዱ መዝሙር ወደ ሌላ መዝሙር ሳንዘል አንዱን በደንብ ዳይጀስት አድርገን ከንቁጥሩ እባካችሁ አስመላኪዎች የእውነት እኔ በጣም ነው እንጆይ እንደዛ ማደርገው ማለት አምልኮ በደንብ ከእግዚአብሔር ጋር ኢንተራክት የምናደርግበት ነገር ነውና እኔ ረጋ ያለ ነገር ደስ ይለኛል። ከዛ ደግሞ መቀጣጠሉ ሲበዛ ራሱ ያደክመኛል። ልጨምርበት እድሉን ካገኘ ልጨምር ብዬ ነው። ደስ ይላል በጣም። እሺ የጉባኤ አምልኮ ወይ ቢግ ጋዘሪንጎች ወይስ እንደዚህ ስሞል ግሩፖች የመጽሐፍ ቅዱስ ጥናት ምናምን ቤቱን ምረጥ ብትባል የቱን ትመርጣለህ?
እስከ ቅርብ ጊዜ ድረስ መጽሐፍ ቅዱስ አስጠና ነበረ እና በጣም ነው ኢንጆይ የማደርገው እሱን። አሁን እንዳልኩሽ ስራ ምንም በዛና እሱ ላይ ብዙ አይደለሁም፣ ግን ይሄ ወንድሞች በህብረት ቢቀመጡ መልካም ነው። እሱ ያማረ ነው። ጉባኤው በጣም ይሄ ኮርፖሬት ብለሲንጉን የምናገኝበት እዛ ነው። ከዛ ደግሞ ይሄ ኢንዲቪጁዋል ምናምን ደግሞ አስፈላጊ ነው። አንዱን ብቻ ብዬሽ ይሄኛው ሚስ ማድረግ የለብንም። ሁለቱም አስፈላጊ ስለሆነና ሁለቱንም ይመርጥ ከባድ ነው። ግን እንደው እሺ የምታዘወትረው አሁን አንዱን ሂድ ብትባል እኩል ታይም ቢኖር የቱን ትመርጣለህ? የህብረት ስሞል ግሩፑን ወይስ ቢጉን? ትልቅ ጋዘሪንጎች። እሺ ቤተክርስቲያን በጠዋት ከሚመጡት ነው ወይስ ከሚያረፍዱት? በተቻለ መጠን ያለንን ግብረ ኃይል አሰባስበን በጊዜ እንደርሳለን። አንዳንድ ጊዜ 10 ደቂቃ ምናምን ልናረፍድ። እኔ ግን አምልኮ ሚስ ማድረግ አልፈልግም። አምልኮ ማለት ስብከቱንም ማስታወቂያውም ራሱ ኢንጆይ ልናደርገው ይገባል። ማለት አንዳንድ ሰው ቃል ላይ ደርሶ ከመጀመሪያ እኔ መዝሙር ወጣለሁ ሚስ ማድረግ አልፈልግም እና ከመጀመሪያ ጀምሮ ብችል አቴንድ ማድረግ አለብኝ ብዬ ነው የማስበው። እሺ ፕሮግራም ሲያልቅስ ቶሎ የሚወጡት ሰው ነው ወይስ ተረጋግቶ ሰዎች ሰላም ብለው ምናምን የሚወጣው ሰው ነው? የምፈልገው ፍላጎቴ ሰዎችን ሰላም ተባብለን ተዋውቀን እንዴት ነሽ ምናምን እሱ በጣም ቢሆን ሁሉም እኮ ይፈልገዋል። እሱን ግን አይደረግም እና በተቻለ ፍጥነት ለምትወጣው ልክ ባርኮቱ ምኑ ካለቀ በኋላ በሰላም ሂዱ ሲባል ላጥ ብለህ ትወጣለህ። ኦኬ እሺ የምትወደው ዘማሪ አንድ ከወንድ አንድ ከሴት? ይድኔ ይድረቃቸው ይድኔ በጣም ነው የምወደው በእውነት። ዝግ ያሉ ናቸው መሰለኝ ይድኔ ያው ስለ ኢየሱስ እኔ ድሮ ኮሜርስም እያለው እሱ ውስጥ ያለው ጸጋ እሱ ውስጥ ያለው ራሱ ሀምብል ነው የእውነት ማለት ነው። እና በጣም ነው የምወድለት መዝሙሮቹንም እሱንም የምወደው። ተጠፋፍተናል እንጂ። ከሴትስ? ሊሊ በቃ እኔ ሳስመልክ በነገራችን ላይ ግዴታ ነው የሊሊ መዝሙር መኖር አለበት። አንድ ማለት ነው ከነ ቁጥሩ። በጣም ነው የሊሊ መዝሙር የምወደው። በጣም ደስ ይላል በጣም። እሺ የምትወደው መጽሐፍ ቅዱስ አስተማሪስ? ይህንን ጥያቄ ባታመጪው ጥሩ ነበረ። ብዙ ናቸው፣ ሁሉም የተወደዱ ናቸው። እኔ በእርግጥ ብዙ ቦታ የሚሄድ ሰው አይደለሁም። በተለይ በቃ አንድ ቸርች ከሆነ አንድ ቸርች ላይ ነው እንጌጅ የማደርገው። እንዲህ አጫጭር ነገሮችን እንዲሁ እመለከታለሁ እና እገሌን ወደዋለሁ ምናምን ብዬ ልልሽ አልችልም። ግን ባጭር የምሰማቸው በጣም የምወዳቸው ሰዎች አሉ። ግን እገሌ እንደዚህ ብዬ አልጠራልሽም። የእውነት በቃ አላስጨንቅህም። እኔም ቴንኪው በጣም ዳኒ፣ አክብረህን ስለመጣ ጥያቄያችንን ተቀብለኛል። ወጣቶች ከኤክስፒሪየንስ ከእውቀት ለማካፈል ስለመጣ በጣም አድርጌ አመሰግናለሁ። እኔም እንግዲህ እድሉን ስላገኘው ሰማው እንግዲህ አንድ ሰውንም ከጠቀመ እኛም ያለፍንበትን መንገድ እንዲህ ሼር መደራረጋችን እድሉም ስለተፈጠረልኝ እኔም ላመሰግንሽ እወዳለሁ። ተባረኪ። አሜን። ቴንኪው ዳኒ። እንግዲህ ተመልካቾቻችን ከወንድማችን ዳንኤል ጋር ያደረግነው ቆይታ ይህንን ይመስል ነበር። በጣም በእርግጠኝነት ብዙዎቻችንን የሚጠቅም መልእክት ሀሳብ ሼር እንዳደረገን አምናለሁ። ደግሞ ይሄ መልእክት ለሌሎችም እንዲደርስ እነሱም እንዲማሩ ሼር በማድረግ እንድትተባበሩ እንጠይቃችኋለን። ደግሞ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ እኛንም እንድታበረታቱን ሌሎች ገስቶችንም እንድናመጣ እንድትረዱን እንጠይቃችኋለን። እንግዲህ እግዚአብሔር ቢፈቅድና ብንኖር የሚቀጥለው ሳምንት ከሌላ ገስት ጋር ጠብቃችኋለሁ። መልካም ጊዜ። This is GCG እርሱም የሚፈልግ ትውልድ